ሰላም ለእናንተ ይሁን። በያላችሁበት ጸጋና ሰላም ይብዛላችሁ። ሁላችሁንም የእግዚአብሔር ወንድና ሴት ልጆች በጌታ ሰላም ብያችኋለሁ። ወንድማችሁ ሲሳይ ነኝ። ዛሬ እግዚአብሔር ሊናገራችሁ የሚፈልገውን የእግዚአብሔርን ሐሳብ ወደ እናንተ ይዤ መጥቻለሁ። ስለዚህ ጆሮአችሁ ልክ እንደሚሰማው ልባችሁ ደግሞ ያስተውላልና ጆሮአችሁን ብቻ ሳይሆን ልባችሁንም ጭምር የእግዚአብሔርን ሐሳብ እንዲሰማ አድርጉት። ሃሌሉያ። ስለዚህ እግዚአብሔር የሚናገራችሁን የምትሰሙ ብቻ ሳትሆኑ እግዚአብሔር የሚናገራችሁን የምታስተውሉ ሁኑ። ስለዚህ ይህንን ትምህርት በየትኛውም ስፍራና በየትኛውም ሁኔታ ቦታ ውስጥ ሆናችሁ፣ መንገድ ላይ፣ ታክሲ ውስጥ እየተራመዳችሁ፣ ተሰብስባችሁ፣ ቁጭ ብላችሁ፣ በማንኛውም ሁኔታ ውስጥ ሆናችሁ የምትሰሙ የተወደዳችሁ እግዚአብሔር ልጆች አደራ እግዚአብሔር የሚናገራችሁን ሐሳብ የምትሰሙ ብቻ ሳትሆኑ የምታስተውሉም ጭምር እንድትሆኑ ልባችሁን ወደዚህ ትምህርት አድርጉ። ዛሬ የትምህርታችን ሐሳብ ሕይወታችሁ የእናንተን እርዳታ ይፈልጋል የሚል ነው። ሕይወታችሁ የእናንተን እርዳታ ይፈልጋል ወይም ሕይወታችሁን እርዱ ብየዋል። ሕይወታችሁ የእናንተን እርዳታ ይፈልጋል ወይም ሕይወታችሁን እርዱ። እንዴት ሕይወቴን ልርዳ የሚለውን ሐሳብ የእግዚአብሔርን ሐሳብ እንደ እግዚአብሔር ቃል የምናይና ባወቅነው የእግዚአብሔር ቃል መሰረት ደግሞ የሕይወታችንን አቅጣጫ የምንወስን ይሆናል። የእግዚአብሔር ቃል ባይዘዌ ዕውቀት ብቻ ሳይሆን የሆነ ተረድተን የምናውቀው የምንረዳው ነገር ብቻ ሳይሆን የእግዚአብሔር ቃል በባህሪው የሰዎችን የሕይወት አቅጣጫ የሚቀይር ነው። ማንኛውንም መረጃ ስትሰሙ አንዳንድ መረጃዎች የሕይወቶቻችሁን አቅጣጫ የሚቀይሩ ናቸውና አንዳንድ መረጃዎች ደግሞ ዕውቀት ሆነው እናንተ ሕይወት ላይ ይቀመጣሉ። ነገር ግን የእግዚአብሔር ቃል እናንተ ሕይወት ላይ መረጃ ወይም ደግሞ የሆነ ከሆነ ከዚህ በፊት የሰማችሁት ወይም ያወቃችሁት አይነት ትምህርት ሳይሆን ወይም ደግሞ ታሪክ ሳይሆን መልእክት ሳይሆን የእግዚአብሔር ቃል ሕይወት ስለሆነ የሕይወታችንን አቅጣጫ ብቻ ሳይሆን ሕይወታችንን ጭምር የሚቀይር ነው። ክብር ለእግዚአብሔር ይሁን። መንገዱን ብቻ ሳይሆን እኛን ጭምር ይቀይራል። ነገርየው የእግዚአብሔር ቃል የኛን ሕይወት ሙሉ ለሙሉ የሚለውጥ ነው። ስለዚህ ሁሉ ጊዜ እንደ እግዚአብሔር ቃል የሚነሱ ሐሳቦች ከዕውቀትና ከመረዳት ያለፉ የሕይወትን አቅጣጫ የሚቀይሩና ሕይወትን ጭምር የሚቀይሩ እንደሆነ በመረዳት የተወደዳችሁ የእግዚአብሔርን ሐሳብ እንከፋፈላለን። ምክንያቱም እግዚአብሔር ሊናገራችሁ በዚህ እንዳለ ይሰማኛል። ክብር ለእግዚአብሔር ይሁን። ስለዚህ ሕይወታችሁን እርዱ። እንግዲህ ይህንን መልእክት ለእናንተ ከማዘጋጀቴ በፊት አንድ በመልእክት በጽሑፍ ያስቀመጥኩት ሐሳብ ነበር። ምን የሚል ሕይወታችሁ የእናንተን እርዳታ ይፈልጋልና ራሳችሁን እርዱ ብዬ ሕይወት ሲበላሽ ዝም አትበል፣ ስትደክም ዝም አትበል፣ በስንፍና ስትከበብ ዝም አትበል፣ ግራ ሲገባህ ዝም አትበል፣ የጸሎት ሕይወት ሲጠፋ ዝም አትበል፣ በእጅ ያለው ነገር ሲበተን ዝም አትበል። በዚህ ሰዓት ሕይወታችሁ የእናንተን እርዳታ ይፈልጋልና ዝም አትበሉት፣ ሕይወታችሁን እርዱት ብዬ አንድ የጽሑፍ መልእክት አስቀምጬ ነበርና ልታውቁ የሚገባው ነገር ምንድን ነው? በሕይወታችሁ እግዚአብሔር ሁል ጊዜ እናንተን የሚለውጥበት የመጨረሻው ሰው እናንተ እንደሆናችሁ ይህንን ልታውቁ ይገባል። እኔ በሕይወቴ እግዚአብሔር በብዙ ሰዎች መክሮኝም ገስጾኝም ያውቃል። በሕይወቴ ብዙ ምክሮችን ሰምቼ የእግዚአብሔርን ቃል አንብቤ ብዙ እውነታዎችን አውቄያለሁ እና እግዚአብሔር ወደ እኔ ሕይወት የላካቸው ሰዎች፣ ወደ እኔ ሕይወት የመጡ ሰዎች የሕይወትን አቅጣጫ እንደ እግዚአብሔር ቃል ያሳዩኝ ሰዎች ናቸው። እነሱ ያንን የሕይወቴን አቅጣጫ የምቀይርበትን መንገድ እንደ እግዚአብሔር ቃል ያሳዩኝን ሰዎች፣ እነርሱ ያወሩኝን የእግዚአብሔርን ሐሳብ ከተቀበልኩኝ በኋላ የመጨረሻው ራሴን ለመለወጥ የተጠቀምኩት እኔ ራሴን ነው። ገብቷችኋል? የመጨረሻው ራሴን ለመለወጥ የተጠቀምኩት እኔ ራሴን ነው። ስለዚህ እግዚአብሔር የመጨረሻ እናንተን የሚቀይርበት ሰው እናንተ ራሳችሁ ናችሁ። ፋይናሊ መጨረሻ በስተመጨረሻ እናንተ ናችሁ። ከምክሮቻችሁ ጋር፣ ከሰማችሁት ሐሳብ ጋር፣ ካነበባችሁት ጋር የምትቀሩት እናንተ ናችሁ። ለዚህ ነው ሕይወታችሁ የእናንተን እርዳታ ይፈልጋል።
እና መርዳት የሚለውን ሐሳብ ብዙ ጊዜ እኛ የምናውቀው የሆነ ሰው ከኛ ተሽሎ ወይም ደግሞ የሆነ ሰው ከኛ በልጦ ሲገኝ ከዛ ሰው የተሻለና ከኛ የሚበልጥ ስለሆነ ከዛ ሰው የሆነ ነገር ለመቀበል ነው ምን ሞክር አይደለ? ያ ሰው ከኛ የተሻለ ስለሆነ ሊረዳን በሚችለው ነገር ሊረዳን ይችላል ህይወታችን ላይ። እሺ ያ ሰው በሐሳብ ረዳን፣ በገንዘብ ረዳን፣ የእግዚአብሔርን ሐሳብ አወራን፣ ነገረን። ስለዚህ ያ ሰው የእግዚአብሔርን ሐሳብ ከነገረን፣ በሐሳብ ካገዘን፣ ኔክስት ማን ነው እኛን የሚረዳን? አይታችኋል። የመጨረሻው ዲሲዥን ወይም ደግሞ ውሳኔ የሚባለው የህይወት አቅጣጫ የህይወት መንገዳችን ላይ ስንመጣ የመጨረሻው ሰው እኛ ራሳችን ሆነን እናገኛለን። እና ብዙ ጊዜ ብዙ ሰዎች ህይወታቸውን እንዴት መርዳት እንዳለባቸው ወይም ራሳቸውን እንዴት ማገዝ እንዳለባቸው አያውቁም። እና ሁሉንም ነገር ሰምተዋል፣ ሁሉንም ነገር አንብበዋል፣ ሁሉንም ነገር አውቀዋል። ከዛ በኋላ የእግዚአብሔርንም ቃል አንብቤ እሱንም መንፈሳዊ ትምህርት ሰምቻለሁ ሊሏችሁ ይችላሉና አንዳንድ ጊዜ አንዳንድ ልጆች በሆነ ነገር ውስጥ ሆነው ሲሳይ እንደዚህ ነገር ውስጥ ነበርኩኝና አሁን እንዲህ አይነት ሁኔታ ውስጥ ነኝ ሲሉኝ፣ እሺ እንዲህ የሚባለውን ትምህርት ሰምተዋል ወይም እንዲህ የሚባለውን መጽሐፍ አንብበሃል ወይም ደግሞ ይህንን የመጽሐፍ ቅዱስ ክፍል አንብብ እለዋለሁና አንብቤዋለሁ ግን ምንም ነገር የለም እንደዚህ ብለው ያውቃሉ ሰዎች። እና ብዙ ጊዜ ሰምቻለሁ፣ ይህንን አዳምጫለሁ፣ እነዚህን ትምህርቶች እንትን ብያለሁ፣ እንደዚህ አውቄያለሁ ከዛ ሲባሉ እነዛ ሰዎች ግን ራሳቸው ላይ ግን ምንም ነገር የለም። ስለዚህ የመጨረሻው እግዚአብሔር እናንተን የሚቀይርበት ሰው እናንተ ስለሆናችሁ አሁን ህይወታችሁን የምትረዱበት ሰዓት እናንተ ናችሁ። ስለዚህ ምሳሌ ምዕራፍ 6 ላይ ምሳሌ ምዕራፍ 6 ከቁጥር 5 ጀምሮ ያለውን ቃል አንብብላችሁ። ምሳሌ ምዕራፍ 6 ቁጥር 5 ከአዳኝ እጅ እንዳመለጠች ሜዳቋ ከአጥማጅም ወጥመድ እንዳፈተለከች ወፍ ራስን አድን ይላል ማለት ነው መጽሐፍና ከአዳኝ እጅ እንዳመለጠች ሜዳቋ ከአጥማጅም ወጥመድ እንዳፈተለከች ወፍ ራስህን አድን። አይታችኋል። አሁን ከራሳችሁ ውጪ ራሳችሁን የሚያድን ሌላ የለም። ከራሳችሁ ውጪ ራሳችሁን የሚያድን ሌላ የለም። ምንም ነገር ብትሰሙም ብታውቁም የመጨረሻው ዲሲሽን ወይም ደግሞ የውሳኔ ባለቤት በህይወታችሁ እናንተ ናችሁ። እና አሁን ህይወታችሁ የናንተን እርዳታ እየፈለገ ነው። ጀስት ነፍሳችሁ ራሷ የናንተን እርዳታ ትፈልጋለች። እንዴት ነው ሲሳይ ነፍሳችን የኛን እርዳታ የምትፈልገው? ህይወታችን እንዴት ነው የኛን እርዳታ የምትፈልገው? እስቲ አብራራልን ትሉኛላችሁ፣ አብራራላችኋለሁ። ምክንያቱም እኔ በህይወቴ የተለማመድኩት የህይወት ልምምድ አለ። እኔ በጣም ስፒሪቹዋሊ ደክሜ ያውቃለሁ። ህይወቴ ሲበላሽ እያየው አውቃለሁ። በስንፍና ስከበብ ራሴን አውቃለሁ። ግራ ሲገባኝ ራሴን አውቃለሁ። የጸሎት ህይወቴ ሲጠፋ አውቃለሁ። በእጅ ያለው ነገር ሲበተን አውቃለሁ። እና እንደውም የጻፍኩት መልእክት ላይ ዝም አትበል ነው አይደል? አንዳንድ ጊዜ እንደውም ዝምታ መልስ ነው ይባላልና ህይወት ላይ ግን ዝምታ መልስ አይደለምና አንዳንድ ሴቶችም ወንዶችም ያሳዝኑኛል። ፕሮፋይል ፒክቸራቸውን ስቶሪያቸውን አያለውና ዝም ይላሉና በቃ ዝምታ ነው ምላሼ፣ ዝምታ ነው እንትኔ፣ ዝም ላለው እግዚአብሔርን ጠብቃለሁ ወይ ዝም ላለው አንድ ቀን እግዚአብሔር ይደርስልኛል፣ ዝም ላለው አንድ ቀን እንዲሆናለው፣ ዝም ላለው ብለው በቃ እነዚህ ሰዎች ይቀመጣሉ። ነገር ግን እንድታውቁ የምፈልገው ዝምታ በህይወት ላይ አይሰራም። የእግዚአብሔር ቃል ስለ ጻድቅ ህይወት ሲናገር ጻድቅ በእምነት በህይወት ይኖራል ነው የሚለው። ጻድቅ ዝም ይላል ሳይሆን የሚለው መጽሐፍ ጻድቅ በእምነት ቀጥሎ በህይወት ይኖራል። ስለዚህ እንደ ክርስቲያን እኛ በህይወታችን ላይ ነገሮቻችን ሲበላሹና ነገሮች እየጠፉ ሲመጡ ዝም ልንል አይገባም። ይሄ የተፈጥሮ ህግ ነው። በደንብ እያወራኋችሁ ስመጣ ምን ለማለት እንደፈለኩ ይገባችኋል። ምክንያቱም ከጻፍኳቸው የጽሑፍ መልእክቶች አንደኛው በዚህ ሰዓት ህይወታችሁ የናንተን እርዳታ ይፈልጋልና ዝም አትበሉት፣ እርዱት ካልኩኝ በኋላ ሁሉም ሰው በራሱ ጉዳይ ላይ ነው። ላንተ ያለው አንተ ራስህ ነህ ብያችኋለሁ። ላንተ ያለው አንተ ራስህ ነህ። ምክንያቱም ሁሉም ሰው በራሱ ጉዳይ ላይ ነው። አንዳንዴ እንደ አገልጋይ
እኔ አንድ ነገር አይቼ ታዝቤያለሁ። ምክንያቱም አሁን ሁሉም ሰው እየመጣ እንደ አገልጋይ ጸልይልኝ 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 ይሉናል እና ቢያንስ አገልጋይ ስለሆንኩኝ እኔ ብዙ ሰው ጸልይልኝ ይለኛልና በሕያው በእግዚአብሔር ፊት ሳልዋሻችሁ ነው የምነግራችሁ። እና ሰዎች ጸልይልኝ ሲሉኝ እኔ አንዳንዴ ስለምረሳ ምን አደርጋለሁ? ጸልዩልኝ ባሉኝ በዛው ቅስፈት ከሰዎች መልእክት አሁን እነዛ ሰዎች መንገድ ላይ ሊሆኑ ይችላሉ ያገኙኝ፣ እነዛ ሰዎች በስልክ ሊሆን ይችላል የነገሩኝ፣ ያው ያጋጠመኝን ነው የምነግራችሁና ሲሉኝ ወዲያውኑ ወደ ጸሎት ነው የምገባው። ለነሱ መንገድ ላይ አግኝተው ከነገሩኝ ወደ ቤቴ በእግር እየሄድኩኝ ከሆነ እዛው መንገድ ላይ ጸልያለሁ። እግዚአብሔር ሆይ ይህንን ሰው እንድትረዳው ፈልጋለሁ፣ እንድታግዘው ፈልጋለሁ። እቤት ከገባው በኋላ ስለምረሰው በሌላ የአገልግሎት ጉዳይ በሌላ ሐሳብ ነገርየው ሊጠፋብኝ ስለሚችል፣ ምክንያቱም ብዙ ሰው ስለሆነ እንደ አገልጋይ ጸልይልኝ ስለሚለኝ ሁሉምንም ሰው አስታውሼ መጸለይ አልችልም አንዳንዴ እና በስልክ ሲሉኝ ስማቸውን ምናምን ነግረውኝ ጸልይልኝ ምናምን ነገር ሲሉኝ እሺ ብዬ ስማቸውን ከተቀበልኩ በኋላ ወዲያውኑ ስልኬን አስቀምጬ ጸልይላቸዋለሁ። ከዛን ከጸለይኩላቸው በኋላ ቴክስታቸውን መልስላቸዋለሁ፣ ጸልዬላቸዋለሁ፣ እግዚአብሔር መልካም ያደርጋል ብዬ መልስላቸዋለሁና አደራ በጸሎት አስበኝ ይሉኛልና እነሱ በቃ የሆነ የጸሎት ሰዓቴ ወይም የሆነ ጊዜ ገብቼ የምጸልይ ነው የመሰላቸውና እኔ በህይወቴ እንደዚህ አይነት አጋጣሚዎች ሲገጥሙኝ ለሰዎች የምጸልይበት መንገድ አሁን እንደዚህ ሆኗል እና እንደዚህ ሆኗል። ምን ልላችሁ ነው? ብዙ ሰዎች የጸሎት ርዕስ የሰጣችኋቸው ሰዎች እንኳን እየጸለዩላችሁ አይደለም። ይሄ እውነታ ነው የምነግራችሁ። አብዛኞቹ በራሳቸው ጉዳይ ተጠምደዋል። አብዛኞቹ የራሳቸው ጉዳይ አላቸው እና አብዛኞቹ የእምነት ሰዎች ላይሆኑ ይችላሉ። በእግዚአብሔር ፊት የእናንተን የጸሎት ጥያቄ ይዞ በእግዚአብሔር ፊት በእምነት ላይጸልዩላችሁ ይችላሉ። ስለዚህ ብዙዎቻችን ለሰዎች የጸሎት ርዕስ እንሰጣለን። በቃ ጸልይልኝ ጸልይልኝ ጸልይልኝ፣ የእግዚአብሔር ሰው እንደዚህ አድርግልኝ፣ ጓደኛችሁም ሊሆን ይችላል እና ለብዙዎቻችን ወይም ደግሞ ብዙዎቻችን ለሁሉም ሰው ጸሎት ስለምንሰጥ በቃ በእነሱ ጸሎት አማካኝነት ህይወታችን የሚቀየር ይመስለናልና ከስንት አንዴ ነው እንደዚህ አይነት የጸሎት ጓደኛ ልናገኝ ምንችል። ከስንት አንዴ እውነተኛ የሆኑ ስለኛ ህይወት የሚያስቡ የጸሎት ርዕስ ሰጥተናቸው ስለኛ በእግዚአብሔር ፊት ማልደው የኛን የህይወት አቅጣጫ በጸሎታቸው ሊያስቀይሩ የሚችሉ ብዙ ሰዎች አሉ፣ ጥቂት ሰዎች አሉ። እመኑኝ ግን አብዛኛው ግን የሚረሳ ነው። እናንተ እንኳን እስቲ አስተውሉ። ይህንን ትምህርት የምትሰሙ ስንት ሰው ጸልይልኝ ብሏችሁ ረስታችኋል። ስለዚህ በህይወታችሁ ሁሉም ሰው በዚህ ሰዓት በራሱ ጉዳይ ላይ ስለሆነ ለናንተ ያላችሁት እናንተ ራሳችሁ እንደሆነ ልታውቁ ይገባል። ስለዚህ ምሳሌ ምዕራፍ 6 ላይ አንተነ ህይወትህን አለ ከአዳኝ እጅ እንዳመለጠች ሜዳቋ ከዛስ ከአጥማጇም ወጥመድ እንዳፈተለከች ወፍ ራስህን አድን። አይታችኋል? ራሳችሁን ነው ልታድኑ የሚገባው። ህይወታችሁ ላይ ዝምታ መልስ አይሆንም። የግድ አክሽን ያስፈልጋል፣ ድርጊት ያስፈልጋል። ስለዚህ ያም ድርጊት በህይወታችሁ በእምነት መገለጥ አለበት። ያም ድርጊት በህይወታችሁ ግዴታ ነው የተወደዳችሁ ሰዎች። ስለዚህ እንዴት ነው ህይወታችንን ልንረዳ የምንችለው? እንግዲህ ምክርና ቡጢ ለሰጪው ቀላል ነው ይባላልና ምክርና ቡጢ ለሰጪው ቀላል ነው ይባላልና በጣም ይሄንን አባባል የሆነ ጊዜ ነው ያስተዋልኩትና አገልጋይ ስሆን በጣም ብዙ ሰዎችን ለማጽናናት ሞክራለሁ። ብዙ ሰዎችን ያው አገልጋዮች ስትሆኑ ብዙ ሰዎች እናንተ ጋር እየመጡ ብዙ ነገራቸውን ይነግሯቸዋልና ያሉበትን የህይወት ቻሌንጅ ሲነግሯችሁ የቻላችሁትን ያህል እንደ አገልጋይ ታደርጋላችሁና እንደ አገልጋይ ብዙ ነገር ትጋፈጣላችሁ። አገልጋይ ባትሆኑና የሆነ ሰው ደግሞ እናንተን መጥቶ ቢያማክር ያ ሰው ከባድና መራራ ነገር ውስጥ ቢሆንም እንኳን እናንተ ያንን ሰው ምንድነው የምትሉት? አይዞ በርታ፣ እግዚአብሔር አለ፣ እግዚአብሔርን ተስፋ አድርግ፣ እግዚአብሔር ጉልበት ነው ትሉታላችሁ። እናንተ ግን ፐርሰናሊ ያ ሰውዬ በግል ያ ሰውዬ የገባበትን አይነት ህይወት ውስጥ ብትገቡና በዛ ሰው ህይወት ጫማ ስር ያ ሰው በገባበት ችግር ጫማ ስር ራሳችሁን ብታስገቡ እመኑኝ እናንተ ሰውየውን መክራችሁት በእናንተ ምክርና በእናንተ ቃላት የተጽናናው ሰውዬ እናንተ በእርሱ ቦታ ብትሆኑ እንደ ሰውየው ላትጽናኑ ትችላላችሁ።
ለዚህ ነው ምክርና ቡጢ ለሰጪው ቀላል ነው የሚባለው። እና ብዙዎቻችሁ ራሳችሁን እርዱ ብዬ ስናገር ዛሬ በክፍል 1 የማነሳው የመጀመሪያው ሐሳብ ራሳችሁን መርዳት የሚችል እናንተ ራሳችሁን መርዳት የሚችል ኃይል ወይም አቅም ወይም ምክር ወይም ደግሞ ዕውቀት እናንተ ውስጥ አለ። ዕውቀት እናንተ ውስጥ አለ። በደንብ አስተውሉ። አሁን የህይወትን አካሄድ ነው ማሳያችሁ። እኔ በጣም ስሜቴ ተነክቶ ያውቃል፣ አዝኜ አውቃለሁ፣ ተከፍቼ አውቃለሁ፣ ዲፕረስድ ሆኜ በትልልቅ በድብርት ውስጥ ሆኜ በጭንቀት ውስጥ ሆኜ አልቅሼ አውቃለሁ። በሕያው እግዚአብሔር ፊት ነው ምነግራችሁ። ግራ ገብቶኝ ያውቃል። እንዳልኳችሁ ነው በስንፍና ተከብቤ አውቃለሁ፣ ደክሜ አውቃለሁ። እና በዚህ ሁኔታ ውስጥ ሆኜ በዚህ ሁኔታ ውስጥ ያለ ሰው ግን ለምክር እኔ ጋር ቢመጣ ያንን ሰው እንዴት መምከር እንዳለብኝ ያውቃል። ገብቷችኋል? ስለዚህ ያንን ሰው እንዴት መምከር እንዳለብኝ ካወቅኩ እኔ ውስጥ የሆነ ኃይል አለ ማለት ነው፣ እኔን ነፃ ሊያወጣ የሚችል። ስለዚህ በክፍል 1 የምናየው ሐሳብ እናንተ ውስጥ ስለተቀመጠው ኃይል ነው። እናንተ ውስጥ ስለተቀመጠው እንዴት ነው ሲሳይ ራሴን መርዳት የምችለው? አይታችኋል? አሁን እናንተ ያላችሁበትን ሁኔታ ሌላ ሰው ቢሆን እዛ ሁኔታ ውስጥ ቢኖር ምንድነው የምትመክሩት ያንን ሰው? ምክንያቱም አሁን ህይወት የሚባለውን ነገር እናንተ እያሰባችሁ ያላችሁት ካላችሁበት ነገር ለመውጣት የሆነ እድል እየፈለጋችሁ ነው። የሆነ እድል ሰዎችን ወደ ፐርፌክሽን ወይም ደግሞ እድል ሰዎችን ወደ ጥሩ ህይወት የሚያመጣ መስሏችኋል። እንደዛ አይደለም። ብዙ ትልልቅ የህይወት ስኬት ላይ የደረሱ የእግዚአብሔር ሰዎች፣ አገልጋዮች፣ ባለሀብቶች በሏቸው ጥሩ ህይወት እየኖሩ ያሉ በጌታም ያልሆኑ ሰዎች የነርሱን የህይወት ታሪክ እስቲ ስሟቸው። የነርሱን የህይወት ታሪክ ስትሰሙ እነዛን ሰዎች ከስንት አንዴ ነው እድል እዛ ስፍራ ያደረሳቸው። አብዛኛው ሰው ግን እድል አይደለም። የትልልቅ የእግዚአብሔር ሰዎችን እኔ ታሪክ አንብቤያለሁ። ጥሩ ህይወት ያላቸውን ሰዎች በጌታ ያልሆኑ ሰዎችን በጥቂቱ የነርሱን ታሪክ የመስማት እድል አግኝቻለሁ። እና እነዚህ ሰዎች ሲመሰክሩ የሚመሰክሩት ስላለፉበት ከባድ ሁኔታ እና ስላገኙት ድል ነው። ገብቷቸዋል? ስላገኙት ድል ነው። ስለዚህ ያገኙት ድል የትላንትናቸውን ያለፉበትን ከባድ ሁኔታ ይገልጸዋል ማለት ነው፣ ያገኙት ድል። ስለዚህ አስተውሎ አሁንም በህይወታችሁ እያለፋችሁበት ያለው ከባድ ሁኔታ ለርዛ የሚሆን ምላሽ እናንተ ውስጥ አለ። ስለዚህ ታዲያ ምንድነው የምትለን ሲሳይ ካላችሁኝ፣ እንግዲህ በውስጣችሁ ያለውን ምክር መቅዳት የናንተ እድል ፈንታ ነው። መጽሐፍ ሲናገር ምሳሌ ምዕራፍ 20 ቁጥር 5 እንደዚህ ይላል። ምሳሌ ምዕራፍ 20 ቁጥር 5 ምክር በሰው ልብ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀደዋል ይላል። አይታችኋል? ምክር በሰው ልብ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀዳዋል። ሃሌሉያ። ምሳሌ 25 ላይ። ስለዚህ ምክር የሚባለው ነገር ሁላችሁም ውስጥ አለ። ሰው የእግዚአብሔርን ቃል ሲያነብ የኢየሱስ ስም አንደኛው ስም ራሱ ድንቅ መካር አይደለ? ስለዚህ ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስን የኢየሱስን ንግግሮች ስታነቡ ብዙ ከክርስቶስ ከኢየሱስ ብዙ ምክሮችን ለህይወታችሁ ታገኛላችሁ። እና ያ ምክር አለ እናንተ ውስጥ፣ ያ ምክር ገብቷል እናንተ ውስጥ። ምክንያቱም አንደኛው የኢየሱስ ስም ድንቅ መካር እንደሆነ መጽሐፍ ይናገራል። ኃያል አምላክ የሰላም አለቃ ካለ በኋላ መጽሐፍ ድንቅ መካር ነው የሚለው የኢየሱስን ስም፣ ማለትም ድንቅ መካሪ ማለት ነው። ስለዚህ የኢየሱስ አንደኛው ስም ድንቅ መካሪ ማለት ነው። ሃሌሉያ። እና ኢየሱስ ድንቅ መካሪያችን ነው። እና ኢየሱስ ምንድነው የመከረን? እኔ በህይወቴ የተለማመድኩት ትልቁ ነገር ቢኖር ይሄንን ነው። እኔ አላውቅም፣ ድሮ በነበረኝ ህይወቴ በመንፈስ ህይወቴ ባለኝ አቅጣጫ እየበረታው ስመጣ ያሳለፍኳቸው የድካም ህይወቶች፣ ቻሌንጆች፣ ትግሎች ቤተሰቦቼ ማንም ሰው አያውቅም። ገብቷቸዋል? ማንም ሰው አያውቅም። ፐርሰናሊ ግን እኔ ከልቤ ጋር የታግዬ ያሸነፍኳቸው ብዙ ቻሌንጆች ነበሩ። ብዙ ውጣ ውረዶች ነበሩ። እና እንደነገርኳችሁ ነው፣ እነዛ ነገሮች በብዙ ሁኔታ ውስጥ እንድገባ አድርገውኛል።
በብዙ ድካም ውስጥ፣ ስንፍና ውስጥ፣ ዲፕሬሽን ውስጥ፣ ሐዘን ውስጥ። ስለዚህ ታዲያ ሲሳይ እንዴት ብለህ ወጣ? የሆነ ነጭ መልአክ መጥቶ እጅን ጎትቶ ነው ወይስ ኢየሱስ በህልም ተገልጦ ከዛ በኋላ ልጄ በርታ ብሎ ነው? ኖ፣ እኔ ውስጥ የተቀመጠ ከዚህ በፊት የሰማኋቸው ብዙ የእግዚአብሔር ቃሎች አሉ፣ ብዙ ትምህርቶች አሉ፣ ብዙ ምክሮች አሉ። ስለዚህ ምንድነው ታዲያ ማድረግ ያለብኝ? እነርሱን መቅዳት ነው። አይታችኋል? ለሌላ ሰው ስትሆኑ ነው እናንተ የምትበረቱት። ለሌላ ሰው ስትሆኑ ነው እናንተ የምትበረቱት። የሆነ ሰው እናንተ ባላችሁበት ሁኔታ ውስጥ ሆኖ እናንተ ጋር ለምክር ቢመጣ እመኑኝ፣ ያንን ሰው አጽናንታችሁ፣ መክራችሁ፣ ገስጻችሁ፣ መንገድ አሳይታችሁ ትሸኙታላችሁ። እስቲል አለ አሁን እናንተ ያላችሁበትን ሁኔታ መፍታት የሚችል አቅም፣ ዕውቀት፣ መረዳት እግዚአብሔር በእናንተ ውስጥ አስቀምጧል። እና ለዚህ ነው ብዙ ሰው የሰሙት ነገር የሚቀይራችሁ ይመስላችኋል። ነው ምክር መስማት አይደለም የሚቀይረው ምክርን መቅዳት ነው። ምክርን መስማት ሳይሆን ምክርን መቅዳት ነው። ምክርን ገንዘብ ማድረግ ነው። ምሳሌ 1:5 ላይ ምንድነው የሚለው? ጠቢብ እነዚህን ከመስማት ጥበብን ይጨምራል ካለ በኋላ አስተዋይ ሰው መልካም ምክርን ይሰማል ብቻ አይደለም የሚለው። አይታችኋል? አስተዋይ ሰው መልካም ምክርን ገንዘቡ ያደርጋል ነው የሚለው። አይታችኋል? አስተዋይ መልካም ምክርን ገንዘቡ ያደርገዋል። ስለዚህ ገንዘቡ ያደርገዋል፣ ይመነዝረዋል ማለት ነው። ምሳሌ 25 እንዳነበብኩላችሁ ምክር በሰው ልብ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ምን ይለዋል አለ? ይቀዳዋል። ስለዚህ መቅዳት የናንተ እድል ፈንታ ነው። ስለዚህ በከባድ ሁኔታ ውስጥ ልትሆኑ ትችላላችሁ። ምንድነው መወሰን ያለብኝ ህይወቴ ላይ ብላችሁ እኔ በዚህ ሰዓት በዚህ ሁኔታ ውስጥ በሆነ ራሴን ምንድነው መመክረው በሉ። በቃ ያንን ነገር አድርጉት። በቃ ቀጥታ ያንን ነገር ወደ ማድረግ ግቡ። ሌላ ምንም አይነት የተፈጥሮ ህግ እዚህ ዓለም ላይ የለም። ምክንያቱም እዚህ ምድር ላይ ያለው የተፈጥሮ ህግ በቃ ታስባለህ፣ ታደርጋለህ ነው አይደለ? አስብ፣ ቀጥሎ ምን በል፣ በቃ አድርግ። አስብ፣ ቀጥሎ ምን በል፣ አድርግ። ስለዚህ አስተውሉ። አሁንም እናንተ ውስጥ ፖቴንሻል አለ፣ አቅም አለ። ራሳችሁን መርዳት የምትችሉበት፣ ራሳችሁን መቀየር የምትችሉበት፣ ሌላውን ሰው ሊቀይር የሚችል ትልቅ ፖቴንሻል እግዚአብሔር በእናንተ ውስጥ አስቀምጧል። መንፈስ ቅዱስ በእናንተ ውስጥ ያስቀመጣቸው ብዙ ምክሮች አሉ። ድንቅ መካሪ የሆነው ኢየሱስ ብዙ መክሯቸዋል። እስካሁን ያነበቧቸው መጽሐፍቶች አሉ፣ የሰማቿቸው ትምህርቶች አሉ፣ የሰማቿቸው ስብከቶች አሉ። በቃ እነሱን ማድረግ ጀምሩ። እኔ ጉድ ኒውስ ክለብ በሚባለው የፌሎሺፕ ህብረት አለና በዛ ጉድ ኒውስ ክለብ ውስጥ በደንብ ስለ ሴክሹዋል እንማር ነበር። ስለ ሴክሹዋል ነገር በደንብ ስለ ሴክሹዋል ፒዩሪቲ በደንብ እንማራለን። ከጋብቻ በፊት ከሴት ጋር መተኛት እንደሌለብኝ፣ ሳላገባ ከሴት ጋር መተኛት እንደሌለብኝ በደንብ አስተማሪያችን ታስተምረናለች። ሚሳራ ትባላለች እና እያስተማረችን ይህንን መማረው እኔ በ18 በ17 ዓመቴ ነው። እና የዛን ጊዜ በመማርበት ጊዜ አንድ ነገር ወሰንኩኝ እና አንድ ነገር እንድንወሰን አደረጉን። ምን ብሎ አስወሰኑን? ከተማርን በኋላ ካወቅን በኋላ ስለዚህ እስክታገቡ ድረስ ምንም አይነት ጾታዊ ግንኙነት እንዳትፈጽሙ ቃል ግቡ ለራሳችን ተባለ። እሺ አልኩኝ፣ ጻፍኩኝ። ስለዚህ እኔ እግዚአብሔርን ማገልገል ጀመርኩ። ወደ አገልግሎት ገባሁኝ። ከዛን የዩኒቨርሲቲ ተማሪ ሆንኩኝ አዲስ አበባ መጥቼ። ከዛ በኋላ አገልግሎቴ ያን ጊዜ እንደዚህ ሶሻል ሚዲያ ላይ ወጥቼ አላስተምርምና ልክ አገልግሎቴ ግን ባለውበት አካባቢ እየሰፋ ሲመጣ ግን መታወቅ ሲጀምር ሴቶች ወደ ህይወቴ መምጣት ጀመሩ ማለት ነው። ስለዚህ በጌታ ያልጠነከሩም ሴቶች ይመጣሉ፣ የጠነከሩም ይመጣሉ። ስለዚህ በጌታ ካልጠነከሩ ሴቶች አብረን እንተኛ የሚል ጥያቄ ወደኔ መጣ ማለት ነው። ስለዚህ እንደዚህ አይነት ጥያቄ ሲመጣ እመኑኝ፣ ወንድ ከሆናችሁም ሴትም ከሆናችሁ ስሜታችሁ ይፈተናል፣ ታስባላችሁ፣ እድል ነው ያገኛችሁት። ስለዚህ የሰይጣንም ሐሳብ አለ። ስለዚህ በዚህ ሁኔታ ውስጥ ሆኜ በህይወቴ ግን አንድ ውሳኔ ወሰንኩኝ። ያኔ የተማርኩት ትምህርት ምንድነው? አይታችኋል። አሁን በዚህ ሁኔታ ውስጥ የሆነ ሰው ቢኖር አልኩኝ፣ በዚህ ሁኔታ ውስጥ ነኝ ሲሳይ ብሎ እኔ ጋር ቢመጣ ያንን ሰው ኤልዛቤል ናት፣ ውገራት፣ ሽሻት፣ በኢየሱስ ስም ና ልገስጽልህ ምናምን ብዬ በቃ ሌላ ነገር ነው የማደርገው። ግን አሁን እኔ ውስጥ የተቀመጠ ምክር አለ። አይታችኋል። እኔ ውስጥ የተቀመጠ ነገር አለ። ስለዚህ ስሜቴ ያለ እዚህ ጋር
ስሜቴ አለ፣ ደግሞ በውስጥ የተቀመጠ ደግሞ ምክር አለ። በዝሙትም ወድቅና በዝሙት ኃጢአት ውስጥ አንዴ ከገባው ከዛ በኋላ የዝሙት ህይወቴ እንደሚሆንና እግዚአብሔር ካየልኝ ከዛ ከከበረ ህይወት ገብቷቸዋል። እግዚአብሔር ካየልኝ ከቅድስና ህይወት፣ እግዚአብሔር ካየልኝ ከአገልግሎት ከክብር አገልግሎት ልጎድል እንደምችል ከዚህ በፊት ተምሬያለሁ። ስለዚህ ያለኝ አማራጭ መግዳት ነው። ስለዚህ አሁን ዛሬ ክፍል 1 ስለሆነ ክፍል 2 ክፍል 3 ብዙ የሚፈጠሩባችሁ ጥያቄዎች ስላሉ እነሱን እየመለስኩ እንደ እግዚአብሔር ቃል አልፋለሁ ከህይወቴ። ስለዚህ ስሜቴን ማሸነፍ ቻልኩኝ። በመንፈስ ህይወቴ ደክሜ ነበር፣ የሆነ ጊዜ መጸለይ አቅቶኝ ነበር። ከዛም በተኛሁበት አልጋ ላይ የእግዚአብሔር ቃል ትዝ አለኝ። ከቶኑ በለስ ባያፈራ በወይን አረግ ላይ ፍሬ ባይገኝ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታም ላይ ያስኬደኛል አልኩኝ። ማላቬርቶስ ፕራዲያኖቬራስ ክብር ለእግዚአብሔር ይሁን። ዕንባቆም ምዕራፍ 3 ላይ ነው ያለው ቃል። ዕንባቆም ምዕራፍ 3 ላይ ነው ያለው። ዕንባቆም ምዕራፍ 3 ቁጥር 17 ምንም እንኳን በለስ ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራም ሥራ ቢጎደል እርሾችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞች በጋጥ ውስጥ ባይገኙ። አሁን እነዚህ ነገሮች ስሜቶቻችንን የሚጎዳና እንግዲህ እናንተ ገበሬ ብትሆኑ እንደ ዕንባቆም እንግዲህ ዕንባቆም ገበሬው ነብይ ይባላል ሲል ሰምቻለሁ አንድ እግዚአብሔር ሰውና ገበሬ ብትሆኑና እነዚህ ነገሮች ሁሉ ባይኖራችሁ ቀጥታ እንደው ዲፕሬሽን ውስጥ አትገቡም፣ ጭንቀት ውስጥ፣ ሐዘን ውስጥ እግዚአብሔር ትቶኛል፣ ረስቶኛል፣ ምንድነው ምበላው ምጠጣው አትሉ። ስለዚህ ዕንባቆም እንዴት ነው ግን ሰርቫይቭ ያደረገው? እንዴት ነው ህይወቱን ያስቀጠለው? እንዴት ነው ራሱን ያገዘው? እንዴት ነው ዕንባቆም ራሱን ያዳነው? አይታችኋል፣ ከማማረር ከጭንቀት። ስለዚህ ዕንባቆም ምን አለ? እኔ ግን በእግዚአብሔር ደስ ይለኛል አለ። አይታችኋል እንዴት ስሜቱን እንዳሸነፈ። በመድኃኒቴ አምላክ ሐሴት አደርጋለሁ አለ። በዚህ ሁኔታ ውስጥ ሆኖ ካለበት ሁኔታ እና ብያቸዋለሁ፣ በህይወታቸው ስኬታማ የሆኑ ሰዎችና እግዚአብሔርን የሚያመሰግኑ ከፍ ያለ ህይወት ላይ የደረሱ ሰዎችን ስታዩቸው እድል አይደለም እዛ ስፍራ ያደረሳቸው፣ ይሄው በዚህ አይነት መንገድ አልፈው ነው። ስለዚህ እኔ በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ካለ በኋላ ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍቶች ላይ የሚያስኬደኛል። እና እኔ ደክሜ ጌታ እግዚአብሔር ኃይሌ ነው አልኩኝ። እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታም ላይ ያስኬደኛል። ሃሌሉያ! ራሱ እግዚአብሔር ኃይሌ ነው። እግዚአብሔር ኃይል ይሰጠኛል ሳይሆን ያልኩት ቃሉን እያነበብኩ እግዚአብሔር ኃይል ይሰጠኛል ሳይሆን ራሱ እግዚአብሔር ኃይሌ ነው። ማይ ጂሰስ ራሱ እግዚአብሔር ኃይሌ ነው። ይህንን ቃል ተኝቼ ማወጅ ጀመርኩኝ ማለት ነው። አይታችኋል። መናገር ስጀምር ሕያው ጌታን ነው የምላችሁ ከሆነ ደቂቃ በኋላ ሜሎቫኖስኮ ፔራዶኖ ቬራማስ ሳቬርታ ጀቬደ ኪብሮ ኦንትሮ ዶሎቬሌ ቤርቴ ዴሌቬንትሮኖሜስ በልሳኖቼ መጸለይ ጀመርኩ። የሆነ እሳት መጣ ላይ በቃ ልነግራችሁ አልችልም። የሆነ ኃይል መጣ። ግን እስተኝቼ ጸሎት በቃ እኔ እኮ ደክሜ ያለው እንደው በቃ እግዚአብሔር እንደው እንዲህ ደክሜ ግን እንደው እግዚአብሔር እንዲህ ደክሜ ግን እግዚአብሔር ግን እንዲህ ደክሜ ግን እግዚአብሔር ግን እያልኩ ባማረርስ ሰይጣን ይመጣና እንዴ እውነትህን እኮ ነው እንዲህ ደክመህ እንዴት እግዚአብሔር ፊት ባለፈው እንዲህ አርጋል እንዲህ ሰርተሃል የረሳችሁትን ኃጢአትና የናንተን ድካም ሁሉ ሰይጣን ይነግራችኋል ማለት ነው። ስለዚህ መሐል ላይ ግን ነው እኔ ግን አይታችኋል መሐል ላይ ቆይ አልኩኝ። ቆይ ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ነው የሚያደርጋቸው አልኩኝ። እና ይኸው አሁን ያለው ሲሳይ ያንን ቃል እያወጀ የተነሳው ሲሳይ ነው። ስለዚህ እግዚአብሔር በህይወታችሁ እናንተ ውስጥ ያስቀመጠው ምን አለ አልኳችሁ? ምክር አለ፣ ቃል አለ፣ ለብዙ ሰው መትረፍ የሚችል። ስለዚህ እኔ ውስጥ የተቀመጠውን ያንን የእግዚአብሔርን ቃል ነው እኔ የመዘዝኩት። ጌታ እግዚአብሔር አይደል። ስለዚህ የዝሙትም ጥያቄ ሲቀርብልኝ እነዚህ ሁሉ ከስሜት ጋር የሚገናኙ ናቸው ባይዘው። ስለዚህ ስሜቶቻችሁን ማሸነፍ ትችላላችሁ። ስሜቶቻችሁን ደግሞ ማሸነፍ የሚችል ምክር እናንተ ውስጥ አለ። ያን በዛ መንገድ ነው ህይወታችሁን እርዱት። የመጨረሻው ሰው አንተ ነህ። ምክር ሰምተሃል ጎበዝ፣ ትምህርት ሰምተሃል ጎበዝ። ስለዚህ ማንን ነው የምትጠብቀው? ወደድክም ጠላህም ራስን የምትረዳው ራስን፣ ካንተ በላይ ራስን የሚረዳ ሌላ ሰው የለም። እና እኔ ራሴን ሲሳይ ራስን እርዳ እላለሁ።
ጌታን ነው የምላችሁ። ሲሳይ ራስህን እርዳ። እሺ እረዳለሁ እላለሁ። መልሼ ለራሴ እኮ ነው። እሺ እረዳለሁ እላለሁ። ሲሳይ ራስህን እርዳ። ማክሮቬላ ማሳልቬር ሲሳይ ራስህን አግዝ። ሲሳይ ገንዘብን እየወደድክ ነው፣ ራስህን እርዳ። ሲሳይ ትዕቢተኛ እየሆንክ ነው፣ ራስህን እርዳ። ሲሳይ ወደ ኃጢአት እየሄድክ ነው፣ ራስህን እርዳ። ሲሳይ በመንፈስ ሕይወት እየደከምክ ነው፣ ራስህን እርዳ። እሺ እንዴት ልርዳ? ምንድን ነው እኔ ውስጥ ያለው? በዚህ ሁኔታ ውስጥ የሆነ ሰው ሲመጣ ያ በዚህ ሁኔታ ውስጥ ሆኖ የሆነ ሰው እኔ ጋር ከመጣ ምንድን ነው የምለው? ያ የምለውን ራሴን እለዋለሁ። በቃ ይሄ ነው የተወደዳችሁ፣ ይሄ ነው የተወደዳችሁ። ስለዚህ አስተውሉ። ስለዚህ አስተውሉ። እግዚአብሔር በእናንተ ውስጥ ያስቀመጠውን ነገር አስተውሉ። እናንተ ውስጥ የተቀመጠ ምክር አለ። እናንተ ውስጥ የተቀመጠ ምክር አለ። ካልሆነ ግን ለራሳችሁ ዋጋ ትከፍላላችሁ። ምሳሌ 9:12 ላይ እንደዚህ እኮ ነው የሚለው፣ ጠቢብ ብትሆን ለራስህ ጠቢብ ትሆናለህ አለ። ፌዘኛ ብትሆን ደግሞ ፌዘኝነትህን ለብቻ ትሸከማለህ አለ። አይታችኋል? ጠቢብ ብትሆን ለራስህ ነው ጠቢብ የምትሆነው አለ። ለራስህ ጠቢብ ትሆናለህ አለ። ፌዘኛ ብትሆንስ ደግሞ ፌዘኝነትህን ራስህ ትሸከመዋለህ። በአይታል ህይወትህ እየተበላሸ በድካም ውስጥ ነህ፣ ድካምን ትሸከመዋለህ ለዘላለም። እኔ ጭንቀት ውስጥ ነኝ፣ ትሸከመዋለህ ጭንቀትህን። እኔ ስንፍና ውስጥ ነኝ፣ እድሜ ልክህን ነው የምትሸከመው። ግራ ገብቶኛል፣ አይለቅህም። ግራ መጋባት አይለቅህም። የጸሎቴ ህይወት እየጠፋ ነው፣ ይቀጥላል። በእጅ ያለው ነገር እየተበተነው፣ እጅ ላይ ያለው ነገር ብቻ አይደለም፣ አንተ ራሱ ትበተናለህ ዝም የምትል ከሆነ። ስለዚህ አስተውሉ። ለእኔ ጸልዩልኝ ብላችሁ የጸሎት ርዕስ የሰጧችኋቸው አብዛኞቹ ሰዎች ለእናንተ እየጸለዩ አይደሉም። እነሱ ራሱ በራሳቸው ጉዳይ ላይ ናቸው ያሉት። ስለዚህ ህይወታችሁን እርዱት። እናንተ ውስጥ ድንቅ ምክሮች አሉ። ይህንን ትምህርት የምትሰሙ ወንዶች፣ ሴቶች ይታወቀኛል። እኔ ራሱ እያወራችሁ በጣም ሀያላን ሴቶች እንዳላችሁ ይታወቀኛል። ሀያላን ወንዶች እንዳላችሁ፣ ትልልቅ ፖቴንሻል አቅም እናንተ ውስጥ፣ ትልልቅ ምክር ዛሬ መንፈስ ቅዱስ ሊናገራችሁ የሚፈልገው ነገር ቢሆን ነው። እግዚአብሔር ለሙሴ አለው፣ ሙሴ ለምንድን ነው ወደ እኔ የምትጮኸው አለው። እግዚአብሔር ለሙሴ ለምንድን ነው የምትጮኸው? እጅ ላይ ያለው ምንድን ነው ሲለው፣ በትር፣ በቃ በበትሩ ምተው አለው እግዚአብሔር። አይታችኋል? ለምንድን ነው እጅ ላይ ባለው በትር ምተው? እና አንዳንዶቻችሁ ውስጥ በትር አለ፣ ባህር መክፈል የሚችል ራሳችሁ ካላችሁበት ባርነት እናንተ ነፃ ማውጣት የሚችል በትር አለ፣ ዊዝደም አለ፣ ጥበብ አለ፣ ምክር አለ። እርዱት ራሳችሁን የተወደዳችሁ። ይኸው እኔ በእንደዚህ አይነት ስሜት ውስጥ አልፌያለሁ በሕያው በጌታ ፊት። እንደው ሜኮንቶ ሎቬላ ማሲ ፕሮቬኔ ሜንዴኪ ፕሮዶሎቬርቶኖሜስ እያልኩ በልሳኔ እየተቀጣጠልኩ እዚህ የደረስኩ ብቻ እንዳይመስላችሁ። ጳውሎስ ራሱ እኮ ምንድን ያለው? አገልግዬ ተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዝዋለሁ አለ። ጳውሎስ ሳሉት እንግዲህ ጳውሎስ አይታችኋል? እንዳልጣል አለ፣ አገልግዬ እንዳልጣል። እና የእግዚአብሔር ሰዎችን ስታዩዋቸው ማይክ ይዘው ሲሰብኩ ሲያገለግሉ ስታዩዋቸው አቤት እግዚአብሔር እንዴት ረዳቸው ብቻ እንዳትሉ፣ እግዚአብሔር ይረዳል። ከእግዚአብሔር ቀጥሎ ግን እናንተ የምትረዱት እናንተ ራሳችሁ ናችሁ። ስለዚህ እግዚአብሔር ራሱ እናንተን የሚረዳው በእናንተ በኩል ነው። ያቺ ሴት ትዝ ይላችኋል መጽሐፍ ቅዱስ ላይ ለልጇ ፈውስን ስትጠይቀው ኢየሱስን፣ ልጄን እባክህን ፈውስልኝ እያለችው ኢየሱስ አይቻልም እያላት፣ እኔ ያመጡትን ምግብ ለልጆች ነው የምሰጠው ለቡችሎች አልሰጥም ሲላት፣ ያቺ ሴት ግን ዊስደሟን የተጠቀመችው፣ በውስጧ የተቀመጠውን እምነት፣ በውስጧ የተቀመጠውን እውቀት፣ ማስተዋሏን የተጠቀመችው። ከልጆች የወደቀውን ከሰዎች የወደቀውን ትርፍራፊ እኮ እንደው ውሾች ይበሉታል ስትለው ኢየሱስ ቆመ። በቃ እንደዚህ አይነት እምነት እኔ ከዚህ በፊት አይቻል አቀማል። ራስ በራሷን ነው ይቺ ሴት ነፃ ያወጣችው። አዎ ኢየሱስ ይሰጣል፣ አዎ ኢየሱስ ይፈውሳል፣ አዎ። ከኢየሱስ ቀጥሎ ግን ከኢየሱስ ፈውስን እንድትቀበል ያደረገው የዚች ሴት በአቋሟ መጽናቷ ነው። አይሆንም እየተባለ ግን ውስጧን ያለውን ምላሽ ነው የምትሰጠው። ሳሉት እንግዲህ ኢየሱስ እናንተ በዛች ሴት ቦታ ብትሆኑ፣ ኢየሱስ ልጄን ፈውስልኝ ብላችሁ ኢየሱስ ጋር ብትመጡ፣ አልፈውስም ቢል ኢየሱስ
አላደርግም ቢል ኢየሱስ እያለቀሳችሁ አትሄዱም? ስሜታችሁ ተጎድቶ እኔ እኮ ስላንተ ስሰማ አንተ እኮ ፍቅር ነህ ኢየሱስ፣ እኔ ግን እንደዚህ ኢየሱስ ቶሎ አፋችሁን ለመክፈት ምን እንትን ትላለህ እንዴ ምናምን ነው የምትሉት። ይቺ ሴት ግን በጣም ራሷን የምትገፋ ሴት ናት። እና እንደዚህ አይነት ሰዎች ናቸው በህይወታቸው በብዙ አይነት መንገድ ስኬታማ የሚሆኑት፣ እግዚአብሔር ወዳየላቸው ነገር የሚደርሱት፣ የሚታገሉ ሰዎች፣ ራሳቸውን የሚረዱ ሰዎች። እና እቺ ሴት ራሷን የረዳችው ምን ብላ ውስጧ የተቀመጠችውን ዊዝደም በመጠቀም እምነቷን በመጠቀም ከቡችሎች ከሰዎች የወደቀውን ምግብ ቡችሎች ይበሉታል። ስለዚህ አንተ ቡችላ ብለኸኛል፣ እኔንም ልጄንም እንደ ቡችላ ቆጥረ ተናግራል ኢየሱስ። አዎ እኛ ቡችላ እኮ ይበላል ስትል ኢየሱስ ቆመ። ይቺ ሴትማ የምትታገል ሴት ናት አለ። ይቺ ሴት የምትታገል ሴት ናት። እና አንዳንድ ጊዜ በህይወታችሁ እንደዚህ ስሜትን የሚሰብር አይታችኋል። አሁን ኢየሱስ ይቺን ሴት የተናገራት ንግግር ቡችላ ብሎ እኮ ነው ኢየሱስ በግልጽ የተናገራት። እና ይህንን ሲል እቺ ሴት ምንድነው ሊሰማት የሚችለው? ስሜቷን የሚያሸንፍ ግን ጥበብ እሷ ውስጥ ነበር። አይታችኋል። ስሜቷን ማሸነፍ የሚችል ኃይል እሷ ውስጥ ነበር። ያንን የተጠቀመችው። እናንተስ እኔን እንዴት እኔ ከውሻ እኩል እቆጠራለሁ ጌታ ሆይ ብላችሁ ስሜቴ ተነካ ብላችሁ ታለቅሳላችሁ። እና ኢዮብ በለስ የለም ገበሬ ነው ሳሉት ለገበሬ ምን ማለት እንደሆነ ለዕንባቆም ምን ማለት እንደሆነ በለስ ባያፈራ አለ፣ በወይንም ማረግ ፍሬ ባይገኝ፣ የወይንም ሥራ ቢጎድል፣ እርሾች መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች እናንተ ይሄንማ ሰይጣን ተዋጋኝ ብላችሁ በቃ ሌላ ነገር ውስጥ ነው የምትገቡት። ዕንባቆም ግን እነዚህ ሁሉ ነገር ሆኖበት ሰውየው አሰባሰበና ካለ በኋላ በበለስም አልደሰትም፣ በወይንም ሐረግ ላይ አልደሰትም፣ እርሾችም መብልም ቢሰጡኝም፣ በጎችም ከበረት ቢጠፉ፣ ላሞችም እኔ ግን በእግዚአብሔር ደስ ይለኛል አለ። አይታችኋል። እኔ አንድ ቀን ምን ሆንኩኝ? አዲስ ስልክ ገዛሁኝና ምሽግ ልገባ ነበር። ጸሎት ምሽግ ልገባ ብዬ ስልክ ገዛሁኝና አዲስ ስልክ። ከዛ በኋላ የአሮጌ ስልኬን ይዤ ባጃጅ ተሳፈርኩኝ ማለት ነው። እና ባጃጅ ተሳፍሬ እየሄድኩኝ አሮጌን ስልክ እየነካኮኝ አዲሱን ስልክ ኪሴ ውስጥ አስቀምጬዋለሁ። እና የአብሮኝ የተሳፈረው ልጅ ሌባ ነበረ። ከስልኬ ሰርቆኝ ወራጅ አለ ብዬ እኔ ነኝ እንደውም ቀድሜ የወረድኩት። እቤት ስገባ ኪሴን ስፈትሸው ስልኩ የለም፣ ባጃጁ ወርዷል። ኬት ይምጣ? እና ምሽግ ልገባ ነው። እኔ በቃ አዲስ ስልክ ይዤ ለጾም ጸሎት የጥሞና ጊዜ ለመውሰድ የሆነ ቤት ገስት ሃውስ ነገር ብቻዬን ጸጥ ያለ ቦታ ልገባ ነው። እና ስልኬ ጠፍቷል ሳሉት ምን አይነት ስሜት እኔ ውስጥ ሊደበላለቅ እንደሚችል ጌታ ሆይ አንተን ልፈልግ ብዬ ወዲያውኑ አንድ ነገር ነው ያደርኩት። ልክ ስልኬ ሲጠፋ ምንድነው የሚለው የእግዚአብሔር ቃል አልኩ። የእግዚአብሔር ቃል አጋንንት ስላስወጣችሁ ደስ አይበላችሁ፣ ይልቁኑ ስማችሁ በሕይወት መዝገብ ስለተጻፈ በዚያ ደስ ይበላችሁ ይላል። እና ቃሉ እኔ ልብ ውስጥ አለ። ገብቷችኋል? ስለዚህ ወዲያውኑ ዋው አልኩኝ። ስሜ በሕይወት መዝገብ ተጽፏልና ደስ ይለኛል ብዬ ደስ እያለኝ ሰለብሬት እያደረኩ እግዚአብሔርን እያመሰገንኩኝ ወደ ምሽግ የገባሁኝ ማለት ነው። አሮጌ ስልኬን ይዤ ስሜ በሕይወት መዝገብ ተጽፏል ብዬ እንዴት ደስ እንዳለኝ በቃ። ስለዚህ እነዚህ እግዚአብሔር ሰዎች ስሜቶቻቸውን ማሸነፍ የቻሉ ሰዎች ናቸው። እኔም ኤክስፒሪየንስ እንደውም እኔ ስልክ ብዬ ነው ምሳሌ ያደረኩት እንጂ በጣም ነገ እንደውም ትልቅ ስፍራ ላይ በኃይል እየደረስኩ ሲሄድ ብዙ የህይወቴን ምስክርነቶች እያካፈልኩኝ የማወራባቸው ሰፊ ጊዜያቶች ይመጣሉ። ግን አሁን የተወደዳችሁ እንደው አሁን ባለውበት ሁኔታ ግን ልንገራችሁ። ያለውን ልንገራችሁ እየነገርኳችሁም ጭምር ስለሆነ። ስለዚህ አስተውሉ። እግዚአብሔር ሁል ጊዜ ከናንተ የሚፈልገው የመጨረሻ እናንተን ለመርዳት የሚጠቀመው እናንተን ነውና ለሌላ ሰው ማውጣት የምትችሉትን ኢነርጂ ወይም ኃይል ለራሳችሁ እንድታወጡ እግዚአብሔር ይፈልጋል። ካልሆነ ግን እመኑኝ፣ ጠቢብ ብትሆኑ ለራሳችሁ ጠቢብ ትሆናላችሁ፣ ፌዘኛም ብትሆኑ ለራሳችሁ ፌዘኝነታችሁን ለብቻችሁ ትሸከማላችሁ። ስለዚህ ራሳችሁን በራሳችሁ ጭንቀታም በዚህ ሁኔታ ውስጥ ያላችሁ በብዙ ነው የምትሆኑት። ስለዚህ እርዱት። እኔ አሁን ስልኬ ተሰረቀ ብዬ ምሽጌን አልቀረውም።
ገብቷችኋል? ብዙ ነገር አጣው፣ ተጎዳው፣ ተሰበርኩ ብዬ ህይወቴ ላይ የሚሰብሩ የሚጎዱ የሚያሳዝኑ ነገሮች እንደ ሰው ተፈጥሮብኝ ያውቃል። እኛ ብቻ አይደለንም እኮ ሐዋርያት ጋር ሂዱ ብሉይ ኪዳን ላይ እነ አብርሃም ጋር እነ ዳዊት ጋር እነ ኢዮብ ጋር እነሱ ጋር ብቻ አይደለም ሙሉ አብዛኛው ኢትዮጵያዊ። እኔ እንግዲህ ቴሌግራም ቻናል በተለያዩ የሶሻል ሚዲያ እግዚአብሔርን ሐሳብ ሳካፍል ብዙ ሰዎችን አማክራለሁ፣ አገኛለሁ። በዚህ ሰዓት በህይወቱ ማለት ነው በዚህ ሰዓት በከባድ ሁኔታ ውስጥ እያለፈ ያይደለው ሰው ማን ነው ካላችሁ ማንም የለም ማለት የሚያስችል አይነት መረጃ ነው ያለኝና ሁሉም ሰው በከባድ ሁኔታ ውስጥ እያለፈ ነው። ፖለቲከኛው በሉ፣ ዘፋኙ በሉ፣ አንዳንዴ እንደው ጥሩ ህይወት እየኖረ ነው ብላችሁ የምታስቡት ሰው ድንገት ጥሩ ህይወት ነው ይሄማ እየኖረ ያለው ብላችሁ የምታስቡት ሰው ድንገት ሶሻል ሚዲያ ላይ ያ ሰው እያለቀሰ እንደዚህ አጋጥሟችሁ አያውቅም? እያለቀሰ እንዲሆነ ሲባል ሰምታችሁ አታውቁም? ያ ሰው እኮ በጣም እኮ ጥሩ ነው፣ ምን ጎሎት ነው፣ ምን አጥቶ ነው ትሎ የለ። ስለዚህ አስተውሉ። ሁሉም በራሱ ጉዳይ ላይ ነው ያለው። እቤት እናትና አባቶቻችሁን ጠይቋቸው ምን ውስጥ እንዳሉ ይነግሯቸዋል፣ ምን አይነት ስሜት ውስጥ እንዳሉ። ስለዚህ ይቺ ምድር በራሷ ይቺ ዓለም ለምን አይነት ሰዎች ነው የምትሆኑት ካላችሁኝ፣ ምክርን ገንዘብ ለሚያደርጉ ሰዎች ትሆናለች። በቃ ይሄ የተፈጥሮ ህግ ስርዓቷ ነው። የተፈጥሮ ህግ ስርዓቷ ነው። ስለዚህ በእናንተ ልብ ውስጥ ምክር አለ። አእምሮ ያለው ሰው ይቀደዋል የሚለው ቅዱት በቃ። ስለዚህ ግባ ወደ ድርጊት። ሌላ ምንም ነገር አትጠብቅ። ሌላ ምንም ነገር የለም። እንግዲህ እኔ እንዳልኳችሁ ነው። ምንም የሆነ ነገር እኔ አላየሁም እስካሁን ድረስ። እኔ አሁን እግዚአብሔር ይመስገን አግብቻለሁ። በጣም ጥሩ ህይወት ነው እየኖርኩ ያለሁት። ጥሩ ሚስት ነው ያለችኝ፣ ቆንጆ ሚስት፣ እግዚአብሔርን የምትወድ የምትፈራ፣ እግዚአብሔርን የምታገለግል ሚስት አለችኝ። የተሳካ ህይወት አለኝ። እኔ አሁን ባለኝ የህይወት አቅጣጫዬ ጥሩ የሚባል ህይወት ላይ ነኝ ያለሁት። የእግዚአብሔር ስም የተባረከ ይሁን። ግን ሲሳይ ስሜቶች ያለፍክባቸው መንገዶች ማንም ሰው የማያውቀው ጉዳቶች አልፈዋል ወይ? 100%። እና ግን የሆነ ኢየሱስ ተገልጦልኝ ብርሃን መልአክ ምናምን እንደዚህ አይደለም። እንዴት ህይወት እንደሚኖር አንደርስታንድ አድርጌያለሁ። ህይወት እንዴት እንደሚኖር ገብቶኛል። ስለዚህ የግድ ነው በቃ ግድ። ሌላ ምንድን ነው የምትጠብቁት? እሺ እናንተ ውስጥ ምክር አለ። ሌላን ሰው መምከር የሚችል አይደለ? ሌላን ሰው መምከር የሚችል ምክር አለ። እሺ ለምንድን ነው ያንን ምክር እናንተ ውስጥ ያለው? አይ ሲሳይ ሌላን ሰው እኔ መምከር የሚችል ምክር እኔ ውስጥ የለም ካላችሁኝ ግድ የላችሁም። እንደው በአካል ባላገኛችሁም እንደው ዝም ብላችሁ አንድ ሰው መምከር ማናገር እፈልጋለሁ በሉ። ዝም ብላችሁ አንድ ሰው መምከር ማናገር እፈልጋለሁ፣ ወይም ደግሞ መንገድ ላይ ያለን አንድ ሰው ወይም ደግሞ የሆነ ስራ ቦታም ትምህርት ቤትም ምን እንድመክረ ትፈልጋለህ? እስቲ ምን ላግዝ በሉና ከዛ በኋላ ያ ሰው ያለበትን ሁኔታ ይንገራችሁ። ምን እኔ እንደዚህ አውቃለሁ እንዴ እስክትሉ ድረስ አንዳንድ ጊዜ ሚዲያ ላይ ስትጋበዙ አንዳንድ ፖድካስቶች ላይ እንደዚህ የሆነ ነገሮች ላይ ሰዎች ሲጋበዙ አቤት ምክር፣ አቤት የሚናገሩት ነገር፣ የሚያወሩት ነገር ምን አይነት የጥበብ ቃል ነው ብላችሁ ሳትጨርሱ ስለ ፍቅር ማውራት ይቻላል ግን ፍቅርን መኖር አይቻልም ብላ ሚስትየው ስትፖስት ታገኛታላችሁ። ስለ ትዳር ማውራት ይቻላል ግን ትዳር መምራት ግን ቀላል አይደለም ይባላል። ስለ እንትን ማውራት ይቻላል ግን እንትን ማድረግ ግን ቀላል አይደለም ብለው ሰዎች እነዛን ሰዎች ሲቃወሟቸው ብዙ ጊዜ እንደውም በባልና በሚስት መሃል እነዚህ አይነት ግጭቶች ሲፈጠሩ አያለሁ እና ሰዎች እንኳን ሲናገሩ እሰማለሁና ብዙ ጊዜ ልታውቁ የሚገባው ነገር ምንድነው? ብዙ ምክር እናንተ ውስጥ አለ ነው። አሁን የዛሬው ክፍል 1 ዋናው ሐሳቡ እና ዋናው መልእክቱ አንተ ውስጥ አለ። ድንቅ መካር የመከረ ኢየሱስ የመከረሽ ምክሮች አሉ። የሰማሻቸው፣ የጻፍሻቸው፣ እያለቀሽ ያዳምጥሻቸው ብዙ ትምህርቶች አሉ አንቺ ውስጥ የገቡ የሚያጽናኑ፣ የሚያበረቱ፣ የሚያነሳሱ እና አንዳንዴ ዝም ብለን በሁለት ሐሳብ ስለምንዋዥቅ ነው ስሜቶቻችን ብትንትናቸው የሚወጡት።
እኔ አሁን ስልኬ ተወስዶብኝ ስሜ በሕይወት መዝገብ ተጽፏል ብዬ ጥቂት ቆይቼ ወይኔ ስልኬ እያልኩ ደግሞ ጥቂት ቆይቼ ግድ የለም ስሜ በሕይወት መዝገብ ተጽፏል ብዬ ደግሞ አሁንም ደግሞ የድሮ ስልኬን ሲይዘው ወይኔ ስልኬ እንደዚህ አንዳንዴ በሁለት ዓለም ውስጥ ስትዋዥቁ፣ በሁለት ስሜት ውስጥ ስትሆኑ የተወደዳችሁ ግራ መጋባት የሚባለው ነገር የሚፈጠረው አንደኛው እዛ ጋር ነው። ጭንቀት ይፈጠራል፣ ግራ መጋባት። አንድ ነገር ላይ ጽኑ። እናንተ ውስጥ ምክር አለ። እዛ ምክር ላይ ጽኑ። በቃ እኔ ስሜ በሕይወት መዝገብ ተጽፏል አልኩኝ። ከሆነ ወራት በኋላ እግዚአብሔር ይመስገን ስልክ ገዛሁኝ። የተሻለ ማለት ነው። የተሻለ ስልክ ገዛሁኝ። ስለዚህ የምወዳችሁ የተወደዳችሁ የአባቴ ልጆች ሕይወታችሁ የእናንተን እርዳታ ይፈልጋልና ብዙ የተሰማ የተቀመጠ ምክር አለ። እናንተ ውስጥ በጣም የተቀመጠ ምክር አለ። እናንተ በጣም ጠንካራ ሰዎች ናችሁ። በኢየሱስ የተመከራችሁ ሰዎች እኮ ናችሁ እናንተ እና አሕዛብ አይደላችሁም እኮ እናንተ በእግዚአብሔር ቃል የተመከራችሁ ሰዎች ናችሁ። ምንድነው የእግዚአብሔር ቃል አሁን ስላላችሁበት ሁኔታ የሚለው? ምንድነው የእግዚአብሔር ቃል ስለ ነጋችሁ የሚለው? ምንድነው የእግዚአብሔር ቃል ስለ ሕይወታችሁ የሚለው? ማዘን የለባችሁም። እናንተ ግን በእግዚአብሔር ደስ ይላችኋል፣ በመድኃኒታችሁ አምላክ ሐሴት አድርጉ። ጌታ እግዚአብሔር ኃይሌ ነው። ሻላቭራንዶሎ ፍራሃስኪ ፕሬደገደ ኤኒያስ አእምሮና ሰይጣን የሚል ትምህርት አለና እዛ ትምህርት ላይ እንዴት ሰይጣን በማይንዳችሁ ውስጥ እንደሚጫወት በጣም በሚገርም ሁኔታ አስተምሬያለሁና ትምህርቱን ፈልጋችሁ አገኙት። ሜቢ ይህንን ትምህርት ባገኛችሁበት በዚያው ስፍራ አለ አእምሮና ሰይጣን የሚል እስከ 6 እስከ 7 ተለቋል። ይቀጥላል ትምህርቱ እና እዛ ትምህርት ላይ እንዴት ሰይጣን ማይንድ ላይ እንደሚጫወት አእምሮ ላይ እንደሚጫወት እንግዲህ ትምህርት ብቻ ሳይሆን በህይወቴ እኔ ኤክስፒሪየንስ ያደረኩትን የተለማመድኩትን ነው እዛ ላይ ያስተማርኳችሁ። ጭንቀት ውስጥ ገብቼ አእምሮ ውስጥ ብዙ መታወክ፣ ብዙ ግራ መጋባት፣ ሜንታል ፕሮብሌም የአእምሮ የሆነ ነገር ነው እንዴ ብዬ እስካስብ ድረስ አእምሮ ላይ የማልፈልጋቸው ሐሳቦች፣ የማልፈልጋቸው ዕውቀቶች፣ የማልፈልጋቸው ነገሮች ማይንዴ ላይ እየመጡ ይሄ ሊሆን አይችልም፣ ሲሳይ እንደዚህ ሊያስብ አይችልም፣ ሲሳይ እንደዚህ ሊያደርግ አይችልም፣ ይሄንንማ እንዴት ይሄንን ላስብና ላደርግ እችላለሁ እያልኩ ከራሴ ጋር እየታገልኩ እንዴት መንፈስ ቅዱስ እየገለጠልኝና እየተናገረኝ እንደ እግዚአብሔር ቃል እንዴት ነፃ እንደወጣሁኝ በጣም የእግዚአብሔርንም የሰይጣንንም የራሳችሁንም ሐሳብ የምትለዩበትን ትምህርት አስተምሬያለሁ። ትምህርቱን ፈልጋችሁ ስሙ እና በዲያብሎስ ተጽዕኖ ውስጥ እንኳን ብታልፉ እግዚአብሔር እናንተ ውስጥ የምታሸንፉበትን ምክር አስቀምጧል። ምክር አስቀምጧል የተወደዳችሁ እና ራሳችሁን እንደ ተራ ሰው አትዩ። እንዳበቃለት ሰው አትዩ። ዝም አይባልም። ዝም ማለት ለህይወት መልስ አይሆንም። የተወደዳችሁ ዝም ማለት ለህይወት መልስ አይሆንም። ዝም ማለት መልስ ነው፣ ለሰው ሊሆን ይችላል። ዝምታ መልስ ነው፣ ለሰው ሊሆን ይችላል። አንዳንዴ ዝምታም ጥሩ ነው። አንዳንድ ቦታ ላይ ዝምታም ጥሩ ነው፣ ግን አስተውሉ። ህይወት ላይ ግን አክሽን ይፈልጋል። ለዚህ ነው ኢሳይያስ ምዕራፍ 9 ቁጥር 6 ስለ ኢየሱስ ሲናገር ሕፃን ተወልዶልናል አለ። ቀጥሎስ ኢሳይያስ ምዕራፍ 9 ቁጥር 6 ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ነው ይላል። አይታችኋል? ስሙም ድንቅ መካር። የሚገርም እኮ ነው። ድንቅ መካር ነው። ወንደርፉል ካውንስለር ይለዋል እንግሊዘኛው ደግሞ። በቃ አይታችኋል? ወንደርፉል ካውንስለር በጣም በቃ የሚገርም መካሪ ነው። የሚገርም አቅጣጫ የሚያሳይ ነው። ዓላማችሁን የሚያሳይ ነው። ምክር የሚሰጥ ነው። ኢየሱስ የእናንተን ዓላማ እንድትረዱ የሚያደርግ ነው። ጋይድ የሚያደርጋችሁ ነው። ስለዚህ እናንተ በኢየሱስ የተመከራችሁ ሰዎች ናችሁና አለ እናንተ ውስጥ አቅም፣ ጥበብ አለ። የእግዚአብሔር ልጆች ስለሆናችሁ መንፈስ ቅዱስ በእናንተ ውስጥ ያስቀመጠው ዊዝደም አለ። በምን እንወቅ እስቲ? ከዚህ በፊት ሜቢ ሰዎችን መክራችሁ የምታውቁ ከሆነ እስቲ አንድን ሰው በዚህ ሁኔታ ውስጥ ነኝ ብሎ ቢመጣ ምን እንደምትሉት ታውቃላችሁ። ስለዚህ አለ እናንተ ጋር አለ የተወደዳችሁ። ስለዚህ ተጠቀሙ። እኔ እንደዚህ ነው ህይወቴ ላይ እንግዲህ ህይወቴን ራስ በራሴን የረዳሁት እኔ የተወደዳችሁ በዚህ አይነት መንገድ ነው። ስለዚህ አስተውሉ።
ከአዳኝ ይላል ምሳሌ 6 ላይ መነሻ ሐሳብ ያነበብኩላችሁ ከአዳኝ እጅ እንዳመለጠች ሚዳቋ ከአጥማጅም ወጥመድ እንዳፈተለከች ወፍ ራስህን አድን። ካንተ በላይ አንተን የሚረዳ ካንተ በላይ አንተን የሚያድንህ ማንም የለም። ማንም የለም። የተወደዳችሁ ማንም ሰው እዚህ ምድር ላይ የለም እና ዝም አትበሉ። ቁጭ በሉና ከራሳችሁ ጋር አውሩ፣ ተነጋገሩ፣ ራሳችሁን ምከሩ። ምን ትለኛለህ? እኔ ራሴ እንዳለው ሲሳይ ምን ትለኛለህ? እና እውነታውን አውቃለሁ ምን እንደምል ገብቷችኋል። አንዳንዶቻችሁ እንዳልኳችሁ ነው፣ ምክርና ቡጢ ለሰጪው ቀላል ነው እንደሚባለው ታውቁታላችሁ ራሱ ምን መወሰን እንዳለባችሁ። ምንም የምትሸሹት ጉዳይ አይደለም። በቃ አትሽሸው። ራስን ሜንቶር ስታደርግ ራሳችሁን ስትመክሩ ትክክል ያልሆነ ነገር ውስጥ እንዳላችሁና ምን ማድረግ እንዳለባችሁ ይነግራችኋል ውስጣችሁ። እና ቁጭ አድርጋችሁ ራሳችሁን ልክ እንደኔ ሲሳይ እንደዚህ ነገር ውስጥ ነው፣ እንዲህ አይነት የዝሙት ጥያቄ ቀርቦልሃል ከጋብቻ በፊት ምን ትላለህ ሲሳይ ብዬ ራሴን ስጠይቀው፣ ሲሳይ አንተ እግዚአብሔር ሰው ነህ፣ ይህንን የምታደርግ ከሆነ እግዚአብሔር ያየለ በጣም ብዙ ነገር አለና እዚህ ነገር ውስጥ ከገባ ሲሳይ አንዴ ወደኩኝ ብለህ ሁለተኛ አይቀርልህም፣ ሶስተኛ አይቀርልህም። ስለዚህ ነገሩ ከባድ ነው። ሁለት ደግሞ እግዚአብሔር በዚህ መንገድ አይደለም እግዚአብሔር የሰጠህን ድንግልናህን ወይም እግዚአብሔር የሰጠህን ማንነትን ክብርህን እንድታጣ እግዚአብሔር ያዘጋጀው። ስለዚህ እግዚአብሔር በከበረ መልኩ ገብቷችኋል። ስለዚህ ልታውቁ የሚገባው ነገር ቢኖር ሁልጊዜ ራሳችሁን ለመምከርና ለራሳችሁ ምላሽ ለመስጠት ስትሞክሩ ትክክለኛ መልስ አንዳንዴ ራሳችሁ ጋር ታገኛላችሁ። በቃ ያ በዛ መንገድ ነው ራሳችሁን መርዳት አለባችሁ ብለውና ለዚህ ነው ይሄንን ትምህርት ሰምቻለሁ አልተለወጥኩም፣ ይሄንን አዳምጫለሁ አልተቀየርኩም፣ ይሄን አንብቤያለሁ እንትን የለም። በቃ እነዛ ነገሮች ሁሉ አሉ እናንተ ውስጥ እና ህይወታችሁ የእናንተን እርዳታ ይፈልጋል። የተወደዳችሁ ይፈልጋል። በቃ አስተዋይ በውስጡ ያለውን ምክር ገንዘቡ ያደርጋል። ስለዚህ ንቁ። የተወደዳችሁ በኃጢአት ውስጥ ያላችሁ ደጋግመሽ በዝሙት እየወደቅሽ ከሆነ ንስሐ ግቢ። ከዛ በኋላ ከዚህ በኋላ አይታችኋል። አሕዛብ የሆነ ወንድ አንዲት ሴትን ሲያናግራት ታውቃለች ልጁ አሕዛብ እንደሆነ። መንፈሳዊ ያልሆነ ወንድ ገብቷችኋል። በጌታ ሳይሆን በጌታቸው ብያቸዋለሁ ከዚህ በፊት። በጌታቸው የሆነ ወንድ ገብቷችኋል። ታውቃለች ዘፈን እየሰማ እንደሚውል ታውቃለች። ሶሻል ሚዲያ ላይ የማይሆን ካራክተርና ባህሪ እንደሚያሳይ ታውቃለች። ቸርች እንደማይሄድ ቸርች እንደሚቀር ኤቭሪቲንግ ሁሉንም ነገር ታውቃለች። እና የሆነ ሰው መጥቶ የሆነ ጓደኛዋ መጣ ብታማክራት ጓደኛዋን አይሆንም ትላታለች። እርሷ ጋር ግን ሲመጣ አይሰራም። ስለዚህ ቀጣይ ደግሞ ክፍል 2 ላይ እንዴት የራሴን ምክር እንዴት ለራሴ መክሬ ራሴን መቀየር እንዴት አልችልም፣ እንዴት ምክሬ በእኔ ላይ እንዲሰራ ማድረግ እችላለሁ የሚለውን ሐሳብ በደንብ ሌሎች ክፍሎች ላይ አወራችኋለሁ። ይገባኛል ምን አይነት ጥያቄ ሊነሳባችሁ እንደሚችል። ግን ይሄ አሁን ክፍል 1 ላይ ያወራሁት ሐሳብ ግን በእርግጥ ለእናንተ መሰረት የሚሆን ነው። በእርግጥ ለእናንተ መሰረት ሲሳይ እንዴት አሳመንከው ራስህን ልትሉኝ፣ እንዴት ስልክ ጠፍቶብህ አዲስ ስልክ ጠፍቶብህ ሁልጊዜ በጌታ ደስ ይበላችሁ ስሜ በሕይወት መዝገብ ተጽፏል ብለህ እንዴት ደስተኛ ልትሆን ቻልክ? እንዴት ያንን የደስታ ፊሊንግ ፈጠርክ? እንዴት ስሜትህን አሸነፍክ? እንዴት ራስህን ረዳኸው አግዝከው የሚለውን ሐሳብ እናየዋለን ክፍል 2 ክፍል 3 እና ይሄ ክፍል 1 ባለበት በዚያው ስፍራ ክፍል 2ም አለ የተወደዳችሁ። ስለዚህ ክፍል 1 የሰማችሁ ሰዎች 2ን ማግኘት ትችላላችሁ እና አስተውሉ። ስለዚህ እንደዚህ አይነት ወንድ ህይወትሽ ላይ ካለ ስቲል ሽሺ በቃ ከዛ ወንድ ዋጋ ለምን ትከፍያለሽ? ለምን ድጋሚ በዝሙት ትወድቃለሽ? ስለዚህ ለምን ድጋሚ በዝሙት ትወድቃለህ? ለምን ደጋግመህ ኃጢአት ታደርጋለህ? እግዚአብሔር ለምን ታሳዝናለህ? ስለዚህ ቶሎ ብላችሁ ወደ እግዚአብሔር ሐሳብ በመምጣት እግዚአብሔር ወዳየላችሁ ወደ ከበረ ህይወት ሂዱ። እኔ አሁን አግብቻለሁ። እንዴት ትዳር ደስ እንደሚል ክብር ለእግዚአብሔር ይሁን። እኔ ሳልኩት ከጋብቻ በፊት እኔ ከሴት ጋር ተኝቼ ቢሆን ኖሮ ሳላገባ ከሴት ጋር ዝሙት አድርጌ ቢሆን ኖሮ በጣም እናደር ነበር። በቃ አሁን ካገባው በኋላ ምክንያቱም እግዚአብሔር በትዳር ውስጥ ሴክስን አይደለም እግዚአብሔር በትዳር ውስጥ ሴክስን ሁሉ ጊዜ እንድናደርገው የሰጠን ነገር ነው። የተወደዳችሁ
ሁሉ ጊዜ እንድናደርገው ነፃ ፍቃድ ያለበት፣ ጭንቀት የለበት፣ ምን የለበት፣ ስጋት የለበት። ክብር ለእግዚአብሔር ይሁን። እንደስ ይላል የእግዚአብሔር ነገር። ሰው ስለ ክፋት ሲያወራ፣ ስለ ዝሙት ሲያወራ አያፍርም። እኔ ራይት በሆነ ልክ በሆነ መንገድ ነው የምነግራችሁና ሁሉንም ነገር ትደርሱበታላችሁ። ይሁን ያገባሁኝ ገብቷችሁ አገባሁኝ ካገባሁኝ ስንት 7ኛ ወሬ ነው። 6 ወር 7 ወር ይሞላኛል። ሜቢ ይሄንን ትምህርት አንዳንድ ሰዎች ከ10 ዓመት በኋላ ከ12 ዓመት በኋላ ከ13 ዓመት በኋላ ወይ ከ20 ዓመት በኋላ ሊሆን ይችላል ይሄንን ትምህርት እየሰሙ ያሉት አንዳንድ ቅዱሳን የዛሬ 5 ዓመት 6 ዓመት ሊሆን ይችላል። ግን አሁን 2017 ላይ ነው ያለነው እና 2016 መጨረሻዎቹ ክረምት ላይ ነው ያገቡት ሐምሌ ላይና ልታውቁ ግን የምፈልገው ነገር ምንድነው ያን ጊዜ እንደዛ የዝሙት ፈተናዎች ወደ ህይወቴ መጥተው እምቢ ማለቴ ምክርን ገንዘብ ማድረጌ ይሄው አሁን ያን በዛ ገንዘብ ጥሩ ህይወት እንድኖር አድርጎኛልና እግዚአብሔር ስሙ የተባረከ ይሁንና ምን ልላችሁ ነው ሁሉንም ነገር አቁሙት። አብሶ ከዝሙት ኬዝ ጋር ከኃጢአት ጋር በእነዚህ አይነት ነገር ውስጥ ያላችሁ ሰዎች ሌላ ሰው መጥቶ ቢመክራችሁ ምን ልትመክሩ ትችላላችሁ? ስለዚህ በማስተዋል እንግዲህ ስለ ሴክሹዋል ኢምፒዩሪቲ አይደለም ማስተምራችሁ ግን ሐሳብ አጋጣሚ እንግዲህ እግዚአብሔር ለአንድ ሰው ሊናገር ስለፈለገ ነው። ዋናው ሐሳብ ግን በዚህ ሁኔታ ውስጥ የሆነች ሴት ጓደኛሽ ብትኖርና አሕዛብ የሆነ በጌታም ሆኖ ደግሞ በጨለማ የሚመላለስ ሰው ወደ ህይወቷ ቢመጣ ተይ እረፊ። ምክንያቱም ስላጋጠመኝ ነው። ብዙ ሴቶች አጋጥመውኛል። ፐርሰናሊ አገልግሎቴ ላይ ለማማከር ሲመጡ በድብቅ ስለሆነ እኔም ያው ሚስጥር ስለመደብቅ አገልጋይ ስትሆኑ እግዚአብሔር ስለሚያምናችሁ የማንንም ሰው ሚስጥር ስም ሳትጠቅሱና ስም ሳታወሩ ምሳሌያዊ በሆነ መንገድ መናገር ትችላላችሁና እግዚአብሔር ስለሆነ የሚያምነኝ በጣም እኔ ራስ ምታት የሚያስይዙ የሰዎች ምክር እኔ ጋር አሉና ለማንም ሰው ይሄን ለሰው ምን ብዬ ነው ምናገረው ብዬ ራሴን አሞኝ ያውቃል። አንዳንድ ሰው ያለበትና የገባበት ከባድ የሆነ ያለበትን ሁኔታ ሲነግረኝና በጣም ራሴን ሁሉ አሞኝ ያውቃል። የተወደዳችሁና ግን ምን ልላችሁ ነው በጣም ጥሩ የሚባሉ መንፈስ ሕይወት ያላቸው ሴቶች እኔ ጋር መጥተው እኔ እኮ ሲሳይ ወንጌል ምሰብክ ነኝ፣ ማገለግል ነኝ፣ ምዘምር ነኝ፣ ሌሎችን ምመክር ነኝ፣ ሌሎችን ምገስጽ ነኝ፣ ሌሎችን ተውምል ነኝ እና ግን ራሴን በዚህ አይነት ሁኔታ ውስጥ አገኘውኝ እንዲህ ሳደርግ አገኘውኝ ብለው በጣም ተጸጽተው ያወሩኛል። እና እነዛ ሰዎች አንድ ነገር ያላስተዋሉት ምንድነው ምክርን ለሌላ ሰው ነው እየሰጡ ያሉት። ገብቷቸዋል። መጽሐፍ ግን ሲናገር መካሪዎች ምከሩ ብቻ ሳይሆን የሚለው ምክር ውስጣችሁ ያላችሁ ሰዎች ምክራችሁን ገንዘብ አድርጉት ጭምር ነው የሚለውና ቅዱት ነው የሚለው። በቃ ምክር እናንተ ውስጥ አለ፣ ቅዱት ነው የሚለውና አንዳንዶቻችሁ እርግጠኛ ሆኜ ነው የምነግራችሁ በጣም ለህይወታችሁ ለራሳችሁ እንኳን የሚጠቅም ትልልቅ ምክር ለትውልድ የሚጠቅም ለትውልድ የሚተርፍ ትልልቅ የሆነ መረዳት እግዚአብሔር በልባችሁ ውስጥ አስቀምጧል። ስለዚህ ያንን በማወቅና በመረዳት ኦኬ ህይወት የሚኖረው ለካ እንደዚህ ነው፣ በቃ በዚህ መንገድ ራሴን መርዳት አለብኝ። ለብዙ ሰዎች እንዲጸልዩልኝ የጸሎት ርዕስ ሰጥቻለሁ። ሰው በራሱ ጉዳይ ላይ ነው ያለው። ስለዚህ አሁን እኔ ራሴን ማገዝ አለብኝ። ምን ትመክራለህ ራስህን? ምን ትመክሪያለሽ ራስሽን እያልሽ በቃ ይህንን ነው ማድረግ ያለብሽ። ጀስት መወሰን። ሃሌሉያ። ስለዚህ አስተውሉ። እግዚአብሔር እናንተ ውስጥ ያስቀመጠው ትልቅ የሆነ ምክር አለ። ድንቅ መካር ከሆነው ከኢየሱስ የተማራችሁት ብዙ ምክሮች አሉ። እናንተ ውስጥ ብዙ ዕውቀቶች አሉ፣ ብዙ ማስተዋሎች አሉ። ስለዚህ የደከማችሁ፣ በጭንቀት ያላችሁ፣ በኃጢአት ውስጥ ያላችሁ ቶሎ ብላችሁ ኃጢአታችሁን አራግፋችሁ ንስሐ ገብታችሁ ወደ ከበረ ህይወት እናንተ ለሌላ ሰው በመምከር ወደምትመኙት ወደዛ ህይወት እልፍ በሉ። በቃ ሌላ ሰው መክራችሁ ለሌላ ሰው የተሻለ ህይወትና የተሻለ መንገድ የምታሳዩትን ያንን ህይወት አለ አይደለ? ጀስት አሁን እናንተ መኖር ጀምሩት። ያንን ይቻላል። በቃ ግን አስተውሉ። መጀመሪያ እናንተ ውስጥ አቅሙ እንዳለ የዛሬው ክፍል ሐሳብ ምንድነው? አለ እናንተ ውስጥ ፖቴንሻል የሚል ነው። እናንተ ውስጥ አቅም አለ። ራሳችሁን መርዳትና ማገዝ የሚችል አቅም አለ እንጂ እየወጣችሁ የምታለቅሱበት አይደለም። አሕዛቦችን ስታዩዋቸው በጌታ ያልሆኑ ሰዎች እየወጡ ዝም ብለው ሶሻል ሚዲያ ላይ ያለቅሳሉ። እና ጴንጤዎችም አይተው ነው መሰለኝ ከነሱ ፕሮፋይል ፒክቸራቸውን የምታለቅስ ሴት፣ የተወጋች ሴት
የሚያለቅስ ወንድ፣ የተወጋ ወንድ፣ የተተረከከ ወንድ ይሁን ባሸንጉሊት ምስል እያለቀሰች ሻወር ቤት ውስጥ ያለች ሴት ማንም የሚረዳኝ የለም ብቻዬን ነኝ ሰው እርቦኛል ምናምን እንደዚህ አይነት ነገር የሚሉ ሰዎች አሉና እነዚህ አሕዛቦች እግዚአብሔርን ስለማያውቁና ከነርሱ ጋር የእግዚአብሔር ሕልውና በእነሱ ውስጥም እግዚአብሔር ስለሌለ የእግዚአብሔርንም ቃል ስለማይረዱ ስሜቶቻቸውን በዚህ መንገድ በመግለጥ ራሳቸውን ለማቅለል ይሞክራሉና አንዳንድ ሰው ለሰው በመናገር ስሜቱን ሊያቀል ይችላል፣ ግን ህይወቱን ሊቀይር ግን አይችልም። ለሰው መናገር ያላችሁበትን ስትረስ ያላችሁበትን ጭንቀት ልታካፍሉ ትችላላችሁ፣ ግን ህይወታችሁን የሚቀይረው አንድና አንድ ነገር እናንተ ውስጥ ያለውን ያንን ምክር ድርጊት ስታደርጉት። ስለዚህ ለሰው ማማከር፣ ለሰው ችግሮቻችሁን መንገር፣ አብሶ ዝም ብሎ ማካፈል፣ ሶሻል ሚዲያ ላይ አንዳንድ ቦታ ላይ ያለውን ነገር ዝም ብሎ ማጋራት ሜቢ እሱ ጭንቀት ነው፣ ግን የህይወታችሁን አቅጣጫ ግን ፈጽሞ አይቀይርም። ከሆነ ጊዜ በኋላ ትመለሳላችሁ። ሁሉም ሰው ግን የእናንተን ታሪክ ያውቃል። ሁሉም ሰው ፕሮፋይላችሁን አይቶ እቺ ጭንቀታሟ ልጅ ነው የሚለው እና እኔ አንዳንድ ጊዜ አውቃቸዋለሁ ፕሮፋይል ፒክቸር የልጆችን ስቶሪ በማይበት ጊዜ በቃ ያስታውቃል እና የማንን ሳይ የአንዳንዶችን ስከፍት መዝሙር እንደሚገጥመኝ ያውቃል። አሁንማ የቸርች ልጆችም ማቃቸውን ሴቶች ስቶሪያቸውንም የወንዶችንም የሁሉንም ዝም ብዬ ስከፍት በእርግጠኝነት ይሄ ሰው ስቶሪ ነው መዝሙር ነው ያደረገው ምናምን እላለሁ። አንዳንድ ደግሞ አሉ ማቃቸው ይሄ ሰው ደግሞ ምን አይነት ጭንቀት አደረገ ብዬ ስከፍት እውነትም የጭንቀት ነው ብቻዬን ነኝ እንትነኝ ምናምን ነኝ የሚል ሌላ እና ከአመት እስከ አመት ነው እና ይሄንን ሰው የሚመክረው ሰው የለም ወይ? እና በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ምስክርነት ስጡ ሲባሉ አቤት ምላሳቸው። እንግዲህ ብዙ ጊዜ ትልልቅ መንፈሳዊ ቻናሎች ላይም አይታችሁ ልታውቁ ትችላላችሁና ከባድ ሁኔታ ውስጥ ያሉ ሰዎች እንዲያወሩ እድል ሲሰጣቸው እንዴት በቃ ምን አይነት ምላስ ነው ያለው ምን አይነት የእግዚአብሔርን ቃል ነው የሚናገረው ብላችሁ አፋችሁን ከፍታችሁ አታውቁ? ምንድነው ብላችሁ ገብታችኋል? እነዛ ሰዎች ምክርን ገንዘብ ያላደረጉ ሰዎች ናቸውና የእግዚአብሔር ቃል ግን አስተዋይ ሰው ምክርን ገንዘቡ ያደርጋል እና አእምሮ ያለው ሰው ግን ይቀደዋል ይላል። ምንን? ምክርን። አይታችኋል? አእምሮ ያለው ሰው። ስለዚህ አንዳንዱ ምክር አለው ግን አእምሮ የለውም። አእምሮ ሰምቷል፣ ምክር ሰምቷል፣ ግን አእምሮ የለውም፣ ጭንቅላት የለውም። በቃ ሰውየው አውቃለሁ ይሏቸዋል። እንዲህ እኮ አውቃለሁ። ስለዚህ እንደ አሕዛብ እንዳትሆኑ። ምክርና ቡጢ ለሰጪው ቀላል ነው እንደተባለው እንደዛ አይደለም። እኔ በጣም ምክርን ኤክስፒሪየንስ ያደረኩ ሰው ነኝ። ተለማምጃለሁ ምክርን። ይሄው እኔ አግብቼ ጥሩ ሚስት፣ ጥሩ ትዳር፣ ጥሩ ህይወት፣ ጥሩ አገልግሎት ላይ ነኝ ያለሁትና በከባድ ሁኔታዎች ውስጥ አልፌያለሁ፣ አዝኛለሁም፣ አልቅሻለሁም፣ ተነስቻለሁም፣ በርትቻለሁም። ምንድነው ሲሳይ እዚያ ደረሰ ካላችሁ ግን ምክር ነው። በልቤ ውስጥ የተቀመጠውን ምክር አእምሮ ስላለኝ ቀዳሁት። እግዚአብሔር ረዳኝ በምክር ውስጥ። ምክንያቱም እግዚአብሔር ሁሉ ጊዜ ሊረዳችሁ ሲፈልግ እናንተ ውስጥ ሊያገኘው የሚፈልገው ሐሳብ አለ። አለማመን ካለ እና አንዳንድ ሰዎች ውስጥ እግዚአብሔር ሊረዳችሁ አይችልም ስለማያምኑ ማለት ነው። እና የማያምን ሰው ደግሞ ላክ ኦፍ ወርድ ያለበት ሰው ነው። የቃል እጥረት ያለበት ሰው ነው። ገብቷችኋል? የቃል እጥረት አለበት፣ የምክር እጥረት አለበት እዛ ሰው ውስጥ። ስለዚህ ድንቅ መካር የሆነው ኢየሱስ the great counselor እናንተ ውስጥ አለ። በጣም ይህንን ማወቅ አለባችሁና ኢየሱስ የሚያቀፍ ብቻ የሚመስላቸው ሰዎች አሉ። መካሪ ነው ዝም የሚያቀፍ ብቻ ኢየሱስ የሚመስላቸው፣ አቅፎ አብሮ የሚያስተዛዝን። ስታለቅሱ የሚመስለው ብዙ ሰው ከባድ ሁኔታ ውስጥ ሲሆን ሲያለቅስ ኢየሱስ መጥቶ ፎቶ ላይ እንደምናየው አለ አይደለ? ፎቶ ላይ እንደምናየው አንዳንድ ያው የሚያሳዝና አርገው ለመግለጽ ይሞክራሉ የኢየሱስን ፍቅርና ኢየሱስ እንደዚህ አቅፎ ሲያጽናና፣ ግን እኔ እንደዛ አይመስለኝም። እንዲህ ስናለቅስ ኢየሱስ የሆነ ወንበር ይዞ መጥቶ ቁጭ ብሎ እያወራን ቁም ነገር። ምክንያቱም እሱ ድንቅ መካር ነው፣ የህይወታችንን አቅጣጫ የሚያሳይ ነው። ገብቷችኋልና እንግዲህ ሴቶች መታቀፍ ስለምትወዱ ነው መሰለኝ ጭንቀት ውስጥም ከባድ ነገር ውስጥም ምንም ውስጥም ስትሆኑ ኢየሱስ ቢያቅፋችሁ በቃ የሆነ
እኛም ኢየሱስ ቢያቅፈን ወንዶች ደስ ይለናል። ወንዶች እኔ ራሱ ኢየሱስ ቢያቅፈኝ ደስ ይለኛል። ሐሳቤ እሱ አይደለም። ግን የተወደዳችሁ ምንድነው እግዚአብሔር ሊላችሁ የሚፈልገውን ሐሳብ ግን እንድታስተውሉ ነው መፈልገው። እና ኢየሱስ ድንቅ መካሪ ነው። የተወደዳችሁ ድንቅ መካሪ ነው። ስለዚህ የተመከራችሁትን ምክር እሱን አድርጉትና ነዳጅ አለ እናንተ ውስጥ ተጠቀሙበት። አሁን ኢትዮጵያ ውስጥ ነዳጅ አለ፣ ወርቅ አለ። ግን ማን ያውጣው? ገብቷችሁ? ማን ያውጣው? እንደዚህ አለ እና አንዳንድ እንዳሉት አፍሪካ ሀገራት አትሁኑ። ገብቷችኋል? እንደ አፍሪካ ሀገራት ብዙ ሀብት አለ እነሱ ውስጥ፣ ግን ማውጣት አይችሉም። ለምን ሲባል ያንን ማውጣት የሚችል ዕውቀት የላቸውም። ያንን ማውጣት የሚችል ዕውቀት የላቸውም። ኢትዮጵያ ውስጥ ነዳጅ አለ፣ ሂዱ ሌላ አፍሪካ ውስጥ ነዳጅ አለ፣ ሙሉ የኢትዮጵያን ሕዝብ ታሪክ የሚቀይር፣ ግን ያንን ማውጣት የሚችል ዕውቀት የለም። እና ለካ ምክር ራሱ ልክ እንደ ነዳጅ ነው። ባይዘው ምክር ራሱ የሚወጣው በአእምሮ ነው። የተወደዳችሁ ምክር ራሱ ልክ እንደ ነዳጅ ነው የሚወጣው በአእምሮ ነው። ስለዚህ አእምሮ ያለው ሰው ይቀደዋል ነው የሚለው። ስለዚህ አእምሮ የለኝም የሚል ሰው እንግዲህ አይኖርም ብዬ ተስፋ አደርጋለሁ። ምክንያቱም ነፍስ ያለው ሰው ፍቃድ፣ ዕውቀት፣ ስሜት አለው። ስለዚህ ፍቃድ፣ ዕውቀት፣ ስሜት ካላችሁ ወደ ህይወታችሁ በደንብ ወደ አእምሮአችሁ ክፍል ወደ ምክር ክፍል መግባት ትችላላችሁ ማለት ነው። ምክንያቱም ስቲል አእምሮ ስላላችሁ ነው አንዳንድ ነገሮችን እያደረጋችሁ ያላችሁት። ግን አእምሮ ያለው ሰው ግን ሲል የሚያስተውል ሰው አእምሮ ያለው ሰው የሚል ሰው ግን የሚለው ሐሳብ ግን ይሄ ዝም ብሎ የማይኖር ሰው ጎሽ ካያችሁ እነ ዜብራን ካያችሁ አዞ እያዩ ግር ብለው ወንዝ ውስጥ ይገባሉ። እነ ጎሽ እኮ ናቸው። ግር ብለው እና ከቁልቁለት ላይ ወደታች እነ ጎሽ እንግዲህ ናሽናል ጂኦግራፊ የእንስሳት ምናምን ዶክመንተሪ ድራማ ፊልሞችን ካያችሁ ዝም ብለው ሲወድቁ ያለውና እንደዚህ ጎሽ እንደ ጎሽ አይነት ህይወት ያላቸው ሰዎች ይኖራሉ። እና እናንተ ግን አእምሮ አላችሁ፣ ገደል እንዳለ ታውቃላችሁ። ገብቷችኋል? የሆነ ጉድጓድ አለ። ስለዚህ አእምሮ ስላላችሁ ጀስት ቅዱ፣ ነዳጆቻችሁን ቅዱ። አንዳንዶቻችሁ ውስጥ ዳይመንድ አለ። በጣም እኮ የሚገርም እኮ ነው። አንዳንዶቻችሁ ውስጥ ወርቅ አለ። አንዳንዶቻችሁ ውስጥ መዳብ አለ። ብዙ በጣም ብዙ የከበረ ማዕድን፣ ቀይ እንቁ፣ በቃ የዳይመንድ አይነት እናንተ ውስጥ አለ። ምክር ባይዘው ገንዘብ ነው የተወደዳችሁ። ስለዚህ ያንን ቆፍሩና ጎትታችሁ አውጡት። ወዳችሁ ግድ የላችሁም። በቃ ስሜቱ አለ፣ እኔም ማለፍ ያለው የሆነ ሁኔታም አለ። ግን አንድ ነገር ገብቶኛል። ምን ካላችሁ ከኔ በላይ እኔን ሊረዳ የሚችል ሰው ማንም የለም። በቃ ይሄን ለራሳችሁ ያዙ። ከኔ በላይ እኔን ሊረዳ የሚችል ሰው ማንም የለም። ሲሳይ አታልቅስ፣ ዝም ብለህ አትንቦጫረቅ፣ ዝም ብለህ ሲሳይ እንደዚህ አትሁን። ሲሳይ በቃ ራሴን ነው ማነቀውና አስተውሉ። አሁንም የእግዚአብሔር ቃል እውነተኛ ነውና እንግዲህ ከምሳሌ መጽሐፍ ነው እግዚአብሔርን ሐሳብ አንስቼ ያወራኋችሁ። እንደው በየሶሻል ሚዲያው በየንትኑ የሞቲቬሽናል ስፒከርስ ተናጋሪዎች የሚያዩትን አይታችሁ ልክ እንደዛ ከሰማችሁኝ ዋጋ ትከፍላላችሁ። እግዚአብሔር ሰዎች ዋጋ ትከፍላላችሁ። ምሳሌን ስታነቡ ሰለሞን ጥበብ ነው የተናገረው። ገብቷችኋል? ምሳሌን መጽሐፍ ስታነቡ ጥበብ ስለሆነ ሙሉ ምሳሌ መጽሐፍ የሚያወራው ስለ ዊዝደም ነው፣ ስለ ጥበብ ነው። ገብቷችኋል? ስለዚህ እንደ እግዚአብሔር ቃል የሆነ ሐሳብ ነው ያወራችሁ። እንደ እግዚአብሔር ቃል የሆነ ሐሳብ ነው እንጂ የአሕዛብ ቃል ወይም የአሕዛቦች እኔ እንትን ነኝ። አሁን አሕዛብ የሆነ ሰው ከቶኑ በለስ ባያፈራ ነገር ግን እኔ በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አድርጋለሁ አይደለም የሚለው አሕዛብ። እናቴ ጤነኛ ነች ወይ አባቴ ጤነኛ፣ እጅ እግሬ ጤነኛ ነው ብሎ በሱ ለመጽናናት ይሞክራል። እጅና እግሩን ሲያጣ ደግሞ ምን እንደሚያጽናናው እኔ እንጃ። እኔ ግን በእግዚአብሔር ደስ ይለኛል ሲል ዕንባቆም ሞቲቬሽናል ስፒከር ተናጋሪ አይደለም። ሪል በእግዚአብሔር እኔ ደስ ይለኛል፣ ስሜ በሕይወት መዝገብ ተጽፏል። ሃሌሉያ፣ ክብር ለእግዚአብሔር ይሁን። በጣም ነው የምወዳችሁ። ስለዚህ የትምህርቱን ሐሳብ አሁን ትልቁ ትምህርት መስማት ጥሩ ነው። የክፍልን አንድ ሐሳብ ግን አሰላስሉት። ይህንን ትምህርት 2 ስሙት፣ 3 ስሙት። ከዛ በኋላ ደግማችሁ አስቡበት እና የራሳችሁን መረዳት ጨምሩበትና በልባችሁ መዝገብ ላይ አስቀምጡት።
ባወራችሁ ነገር የራሳችሁን መዝገብ ሐሳብ ጨምሩበትና ከመረዳቱ ላይ ከዛን አስቀምጡት እና እኔ ሲሳይ በጣም ነው የምወዳችሁ። ይህንን ትምህርት እኔ ተጠቅሜበታለሁ የሚለኝ ሰው ካለ እንዲያመሰግነኝ እኔ አሁን ቴንኪዩ እንግዲህ በአካል ብታገኙኝ ተባረክ ትሉኛላችሁ አይደለ ወይ? እናመሰግንሃለን አይደለም የምትሉኝ? ከዛ በላይ ግን እኔ ለ5 ሰው በጌታ ፊት ነው የምላችሁ፣ ለ5 ሰው ወይም ለ10 ሰው ይህንን ትምህርት አድርሱልኝ። እኔ እንግዲህ ጊዜዬንና ሰዓቴን ሰጥቼ ከህይወቴ አካፍያቸዋለሁ እግዚአብሔርን ሐሳብ አይደለ? ስለዚህ ስጦታ ብላችሁ ለታናሽ ወንድማችሁ፣ ለታናሽ እህታችሁ፣ ለታላቅ ወንድማችሁ ወይም ለታናሽ እህታችሁ፣ ለምታውቁት ክርስቲያን፣ ለፌሎሺፕ፣ ለጓደኞቻችሁ፣ ሰፈር ውስጥ ለምታውቋቸው፣ ላላችሁበት ግሩፖች፣ ለነዚህ ሁሉ ትምህርቶችን ይህንን ትምህርት እንደ ስጦታ በየግል ላኩላቸው። በቃ ሼር አድርጉላቸውና እግዚአብሔር ሊሰራቸውና ውስጣቸው የከበረ ነገር ያለባቸው ልጆች ስላሉ እነርሱን መንካት ማስነሳት ይፈልጋል። ስለዚህ ጌታ ኢየሱስ ይረዳችኋል። ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ። ወንድማችሁ ሲሳይ ነኝ። መልካም ጊዜ